ሰላም እንዴት ናችሁ? ዛሬ ደግሞ በማስተር ፖድካስት ወደ እናንተ ይዘን የቀረብነው ማስተር ተሾመ ነው። ማስተር ተሾመ ሁላችሁም እንደምታውቁት የኢትዮጵያ የሙይታይ መስራች ነው። ማስተር ተሾመ እንኳን በደህና መጣ። ማስተር ዮር እንግዲህ እዚህ ፕሮግራም ላይ ስለጋበዝከኝ እጅግ በጣም አመሰግናለሁ። እንኳን ደህና ቆየኝ። ስለመጣህ እኛም በጣም እናመሰግናለን። ወደ ጥያቄ ስገባ አስተዳደግህ ምን ይመስላል? የት ነው የተወለድከው? ማርሻል አርት እንዴት ነው የጀመርከው? በሱን ጀምር እስቲ ማስተር። ተወልጄ ያደግኩት አዲስ አበባ ነው። የአዲስ አበባ ልጅ ነኝ። መርካቶ 34 አካባቢ እንዲሁም እንቁላል ፋብሪካ እዛ አካባቢ ነው ተወልጄ ያደግኩት። ያው የአዲስ አበባ ልጅ ነኝ ማለት ነው። እሱ ሰፈር ግን የብዙ አሰልጣኞች ነው የሚወለድበት ቦታ ነው ልበል? ብዙዎቹ ለማርሻል አርት ስትመጣ አብዛኛዎቹ እዚህ መርካቶ፣ ኮልፌ አካባቢ እና ሽሮ ሜዳ አካባቢ ነው። በተለይ የዚህ የማርሻል አርቱ ህይወት መነሻዎቹ ወደዚህ አካባቢ ነው። በጣም ደስ ይላል። የልጅነት እድገት ምን ይመስል ነበረ? ትምህርት የት ተማርክ? መደበኛ ትምህርት? ትምህርቴን የተማርኩት ጎርጊስ አካባቢ ኒው ኤራ የሚባል ትምህርት ቤት ነበር። ከ1 እስከ 6 እዛ ነው የተማርኩት ኒው ኤራ። ከዛ ደግሞ ወደ አዲስ አበባ ትምህርት ቤት ሄድኩ። ከዛ ደግሞ ወደ መድኃኔዓለም። የትምህርት ቤት ህይወቶቼ እንግዲህ እነዚህን ይመስላሉ። የልጅነት ህይወትስ ምን ይመስል ነበር? ተደባዳቢ ነበርክ ወይስ ምን አይነት ካራክተር ነበረ በልጅነት? በልጅነቴ እንደ ማንኛውም ቤተሰብ በቁጥጥር ውስጥ ያደግኩ ልጅ ነኝ። በጣም በዲሲፕሊን ግን የልጅነት ባህሪ ሆኖ ከሰፈር ልጆች ጋር ወጥተህ የምትተነኳኮሳቸው ነገሮች አሉ። ልጅነት በራሱ ያላቸው በእኛ ጊዜ ደስ የሚሉ ነገሮች ነበሩና ሁላችንም ወደ ማርሻል አርት ህይወት ስንገባ በልጅነታችን ነው። በ5 ዓመቴ ነው የጀመርኩትና ልጆኜ ነው ወንድሜን ተከትዬ ነው የሄድኩት። በነዛ በሄድንባቸው ጊዜያቶች ያው ወደ እነዚህ ስፖርት የሄድነው ከዲሲፕሊን አንጻር ነው። ቤተሰብም ከቢሄቪየር አንጻር እንድንማርለት ነው። ምክንያቱም እኛ ተወልደን ያደግንበት አካባቢ መርካቶ ነው እና ከዛ አንጻር ከትምህርት ስንመለስ ስፖርት፣ ከስፖርት ስትመለስ ወደ ቤት እንዲሆን ለዛ ነው ያደግኩት። በጣም አሪፍ። ምን ስፖርት ነበር የጀመርከው ለመጀመሪያ ጊዜ? መጀመሪያ የሰራሁት ጅት ኩንዶ ነበር። የመጀመሪያው ስፖርቴን የሰራሁት ጅት ኩንዶ ነው የሰራሁት። እንዳልኩ ታላቅ ወንድሜን ነው ኢንጂነር ተናገር እንስማ ይባላል። እሱን ነው ተከትዬ ወደ ማርሻል አርቱ የሄድኩትና የመጀመሪያ ስፖርቴ ጅት ኩንዶ ነበር። ከዛም ደግሞ ያው ታላቅ ወንድም ነው እሱ ወደ ታይኳንዶ ሲሄድ ድጋሚ ተከትዬ ወደ ታይኳንዶ ነው የሄድኩት። ስለዚህ ያው ብዙ ጊዜ ቆየ ጅት ኩንዶ ላይ? አይ ቲንክ እስከ ብላክ ቤልት ልጅ ነኝ፣ ግን እስከ ብላክ ቤልት ደርሼ ነበረ። ለፍቻለሁ። ረጅም ጊዜ ነው ብዬ ነው። ብላክ ቤልት በጣም የኢትዮጵያ የጅት ኩንዶ አሰጣጥ ደግሞ በጣም ራንኮቹ ከባድ ናቸውና ያንን ለማግኘት እስከ ብላክ ቤልት ድረስ ለመሄድ በጣም ትዕግስት ያስፈልጋል። በጣም እዛ ላይ የነበረኝን የልጅነት ኤክስፒሪየንስን እንዲህ ነው ብዬ ልነግርህ አልችልም። በጣም በፍቅር የሰራሁት የማርሻል አርት ህይወት ነው። በጣም ከአስተማሪ ጋር ከማስተር ጀማል ጋር ጥሩ ቤተሰባዊ ቅርርብና ጥሩ ነገሮች ነበሩኝ። በዚሁ አጋጣሚ ማስተር ጀሚል የመጀመሪያ መምህሬ ነው። በጣም ማከብረው የምወደው ነው፣ ጓደኛዬ ነው። አሁን ሰዓት ደግሞ እንደ ሙያ የቅርብ አባቴ ነው፣ ጓደኛዬ ነው ማለት ነው። የመጀመሪያ ስፖርቴን ጂት ኩንዶ ላይ ሰርቻለሁ። በጣም አሪፍ። ወርልድ ቴኳንዶ ላይ ስንት ጊዜ ቆየ? ወርልድ ቴኳንዶስ ምን ያክል እውቅና አለ በወርልድ ቴኳንዶ? ወርልድ ቴኳንዶ ከዛ በኋላ ረጅሙን ጊዜን ያሳለፍኩት ወርልድ ቴኳንዶ ላይ። ወርልድ ቴኳንዶ ላይ እስከ ብሔራዊ ቡድን እስከ ናሽናል ቲም ድረስ ደርሻለሁ። በቴኳንዶ 5ኛ ጥቁር ቀበቶ ዳን ኢንተርናሽናል ሰርቲፊኬት ዳን አለኝ። በጣም ለፍቼበታለሁ። ብዙ ቤተሰብ ብዙ ጓደኞች አፍርቼበታለሁ። ወጣትነቴን አልባሌ ቦታ እንዳላሳልፍ ስፖርት ውስጥ ዲሲፕሊን ሆኜ እንድቆይ ትልቁን አስተዋጽኦ አድርጎልኛል። ዛሬ ላለሁበትም ደረጃ ብዙ አስተዋጽኦ አድርጎልኛል። ተመልካቾች ባለፈው ማስተር ተሾመ ከወርልድ ቴኳንዶም ከአይቲኤፍም ጋር በነበረው ነገር ስለ ቴኳንዶ በቂ እውቀት ሳይኖረው እንዴት ይናገራል ብሎ ያው ከስፖርት ውጭ የሆኑ ሰዎች ብዙ ጀጅ ሲያደርጉ ነበርና በወርልድ ቴኳንዶ የ5ኛ ዳን ባለቤት መሆንም በዚያው አጋጣሚ እንድታውቁ ብዬ ነው። ከዛ እንዴት ወጣህ? ከወርልድ ቴኳንዶስ ወደ ሙይታይ እንዴት መጣ? ወርልድ ቴኳንዶ ላይ በነበርኩበት ጊዜ እንዳልኩ እጅግ በጣም ደስተኛ ነኝ። ከኔ የተሻሉ ትልልቅ ሲኒየሮች ነበሩ። የኛ ባች ደግሞ በጣም የሚሰራ
ቆንጆ ይሄ ታይኳንዶ ላይ አሪፍ ስኪል የነበረው ቲም ነበረ እና እንግዲህ እንደ ማንኛውም ሰው እኔም የተሻለ ነገር ማየትን ወይም ደግሞ አዲስ ኤክስፒሪየንሶችን ማወቅ መልመድ እፈልግ ነበር። አጋጣሚውን አግኝቼ ወደ ታይላንድ የሚሄድበት አጋጣሚ ነበረኝ እና ነግድ ነበር። በዚያም ጊዜ ደግሞ ፕሌን ቲኬቷ ሙድ አይደለችም፣ 10 ሺህ ብር 11 ሺህ ብር ነች እና ኢዝሊ መኒ ነበረ። በቀላሉ መሄድ ይችል ነበር። አጋጣሚውን አግኝቼ ወደዛ ለንግድ ሄድኩኝ። እዛ በነበረኝ ቆይታ በእርግጥም ፍለጋ ሄድኩት ታይኳንዶ ቤት ነው እዛ ለመስራት። ምክንያቱም የሆኑ ነገሮችን ትገዛለህ፣ ከዛ ላይ ያለህን ሰዓት በማይሆን ነገር ነው ብዙ ሰው የሚያሳልፈው እና እኔ ግን ታይኳንዶ ቤቶች ፍለጋ ነበር የሄድኩት። የአጋጣሚ ሲሄድ አንድ ህንፃ ላይ 3 ስፖርቶችን አገኘው፣ ታይኳንዶ፣ ሞይታይ እና ዮጋ። ዮጋው ላይ ብዙም ኤክስፒሪየንሱም ምንም ኢንተረስቱም ስላልነበረኝ ወደዛ አልሄድኩም። ግን ታይኳንዶ ጋር ሄድኩኝ። ከዛ ደግሞ እዛው ጋር ሆኜ ሞይታዩን አየው። ታይኳንዶ ጋር ስትመጣ 4 ሰው ብቻ ነው እዛ ውስጥ የነበረው ታይኳንዶ ውስጥ እና ጂሞቹ ልክ አሁን እኛ ሀገር ትልልቅ ቢልዲንጎች ካያቸው በመስታወት ነው ፓርቲሽን እየተሰራ ያለው እና ግማሹን ነው ሀፍ ነው ስቲከር የምታደርገው። እዛኛው ያለው እንቅስቃሴ ይታየኝ ነበር፣ ሰው ሞልቶ ይታየኛል። ስለዚህ እዚኛው ጋር ደግሞ ስመጣ 4 ሰው ነው ያለው። ግራንድ ማስተሩ አለ፣ የወለደው ልጁ አለ፣ ሴክሬታሪው አለች፣ ረዳት አስተማሪው አለ። ኦንሊ 4 ሰው ነው ያለው። ምንድነው ብዙ ጊዜ ደግሞ የሆነ ቦታ ሰው በዛ ካለ እስቲ ነገር እንሞክር እንላለን። ስለዚህ ምንድነው ያደረኩት? እዛ ቦታ ላይ ገብቼ ይሄን ነገር መሞከር አለብኝ ያልኩት። በዛ ሰዓት ላይ እኔ በጣም አሪፍ ኤክስፒሪየንስ አለኝ፣ በጣም አቅም አለኝ የምልበት ታይም ነበረ። ምክንያቱም የዛሬ 14 15 ዓመት ነው 2000 ስንት ላይ መሰለህ 14 ላይ በፈረንጅ በጣም ይሄ ጥሩ አቅም አለኝ የምለው ሰዓት ነው እና እዛ ገባው ማለት ነው። ስገባ ነው ከዛ በኋላ አዲስ ነገር ያወቅኩት። በዛ አዲስ ነገር ውስጥ ደግሞ ብዙ መማር እንዳለብኝ፣ ብዙ ማወቅ እንዳለብኝ፣ ከዛ ደግሞ ያወቅኩትን ነገር ደግሞ ወደ ሀገሬ ደግሞ ይዤ መጥቼ ብዙ ኢትዮጵያውያንና ጓደኞቼን ማስተማር አለብኝ የሚለውን ሀሳብ ያሰብኩት ከዛ በኋላ ነው። ወርልድ ቴኳንዶ ላይ የነበረ ጊዜ ምን ይመስላል? በውድድር በዳን ፈተናዎች፣ በኢንተርናሽናል ሴሚናሮች ላይ በመሳተፍ ምን አይነት ነገር አሳለፍ? ከውድድሩ ጀምርልኝ እና ከዛ በኋላ እስከ ኢንተርናሽናል ያሉ የስልጠና የወሰድካቸው ነገሮች ካሉም እንድታያይዝልኝ ማለት ነው። ወርልድ ታይኳንዶ ላይ እንዳልኩ እስከ ብሔራዊ ቡድን ድረስ የኢትዮጵያ እንደውም የመጀመሪያው ታይኳንዶ ዴሞንስትሬሽን ቲም እንደውም እኛ ነበር የመጀመሪያው እና ከ2020 እስከ 2021 ድረስ ነበረ። ግን እንዳልኩ እኔ ወንድሜን ነው ተከትዬ የሄድኩትና ብዙ እነዚህን ኦፖርቹኒቲዎች የማግኘት እድሎቹ አልነበረንም። ከዛ በኋላ ነው በራሴ ግፊት የሄድኩትና ታይኳንዶ ላይ 5ኛ ደን መድረስ ማለት በጣም ረጅም ነው፣ ብዙ ነው የምትለፋው። በጣም ብዙ ሴሚናሮች ቢያንስ ከ20 ከ30 በላይ ሰርተፍኬት የለኝም ብለን ነው ታይኳንዶ ላይ ብዙ አለኝ፣ በጣም ብዙ ማለት ነው። ግን ኦልሞስት አሁን ምንም ማስታወሰው ራሱ ነገር የለም። ምን ያክል ጊዜ ቆየ ወርልድ ቴኳንዶ ላይ? እኔ ለቡ አስታውሳለሁ። ወርልድ ቴኳንዶ ክለብ ጥሩ ወርልድ ቴኳንዶ ክለብ ነበረ። ሌላ ብራንች ምናልባት ስላላየው ይሆናል፣ ግን ለቡ ላይ በጣም በከፍተኛ ሁኔታ ትንቀሳቀስ ነበር። አይ ቲንክ ከዛ ወጥተም ፉሪ ላይ አይ ቲንክ ወርልድ ቴኳንዶ ወይስ ሞይታይ ከሁለቱም አንዱ ከፍተህ ነበር ከጂሙ ጋር ማለት ነው። ምን ያክል ጊዜ ቆየ በማሰልጠን ወርልድ ቴኳንዶ ላይ? አሁን ኦልሞስት አሁን 21 ዓመት ነው ሳስተምር። ከ21 ዓመቱ ላይ ማክሲመም የሞይታዩን በትክክል ማስተማር ከጀመርንበት 11-10 ዓመት ብትቀንሰው ኦልሞስት ከ11 ዓመት ያላነሰ ታይኳንዶ ላይ ብቻ አስተምሬያለሁ ብዬ አስባለሁ። ብዙ 4ኛ ዳን 5ኛ ዳን የደረሱ ተማሪዎች አሉ ታይኳንዶ ላይ ራሱ ብዙ ኦልሬዲ አሁን ማስተር ሌቭል ላይ ያሉ ልጆች አሉ ታይኳንዶ ላይ። ስለዚህ ከታይኳንዶ በወጣም አትሊስት እዛ ስፖርት ላይ ደግሞ ወደው የሚለፉ ጓደኞች ተማሪዎች አሉ። ተመልሰን ስለማንመለስበት እንትን እያስተካከልን ሄድና ብዙ ሰዎች የቴኳንዶ ጠላ አይነት አስተሳሰብ እንዳለ አድርገው የሚያስቡ ሰዎች አሉ። እንዳልኩ የ5ኛ ዳን ባለቤት እንደሆንክም አብዛኞቹ አያውቁም። ስለዚህ ለነዚህ ሰዎች መልስ ምንድን ነው? እውነት አንተ ወርልድ ቴኳንዶ ትጠላለህ? ነገርኩ ታይኳንዶን ይጠላል ብሎ ማሰብ ራሱ በጣም
እንደዛ ብሎ የሚያስብ ሰው ካለ በጣም የተሸወደ ሰው ነው እንደኔ። ምክንያቱም ቅድም እንደነገርኩ ለእኔ እዚህ መድረስ ታይኳንዶ በጣም ዋጋ ከፍሎልኛል። ስፖርቱ በባህሪ በዲሲፕሊን በጣም ለዛሬ ለማንነቴ ብዙ ዋጋ ከፍሏል። ታሪኬ ነው፣ የነበርኩበት ነገር ነው። ደስተኛ ነኝ፣ ወደፊትም ልኖርበት እችላለሁ። ስለዚህ ታይኳንዶ ጠላ አይደለሁም፣ ግን ዓለም ግሎባላይዜሽን ነች። ሁል ጊዜ በአንድ አይነት መስመር ብቻ መጓዝ የለብንም። አዲስ ነገሮችን ደግሞ ሰዎች አይደለም አዲስ ነገሮችን መማር ማወቅ አለብን አይደል? ከዛም ደግሞ እኛ ያወቅነውን የተማርነውን ደግሞ ኤክስፒሪየንስ ሌላውም ሰው ማካፈል አለብን። ስለዚህ የትኛውም ማርሻል አርት ወደኛ ሀገር ሲመጣ የኛ ሀገር ማርሻል አርቶች አይደሉ፣ ከሌሎች ሀገራቶች ባህላቸውን ካልቸራቸውን እኮ የወረስናቸው ናቸው አይደል? ዛሬ ላይ እኛ ሀገር ላይ የተለያየ ስም ሰተናቸው ታይኳንዶ፣ ካራቴ፣ ውሹ ብለን ሞይታይ ብለን የምንሰራቸው አርቶች እኛ ሀገር የፈጠርናቸው የእኛ ሙያተኞች የፈጠሯቸው አርቶች አሉ። ሞይታይም እንዴት እንደ ማንኛውም ማርሻል አርት ነው። ስለዚህ የኛ ኢትዮጵያዊ ሰው ደግሞ በጣም ፍልም የሚወድ አባቶቻችን ጀግና አባቶቻችን እኮ በስልጣኔ የተሻሉትን ጣሊያንን እኮ ምን አድርገዋል? በጦርነት እኮ አሸንፈዋል አይደል? ድሮን ኖሮን አይደለም ያሸንፍናቸው። ስለዚህ የትጥቅ እጅ በእጅ ውጊያዎች ነበሯቸው ማለት ነው። ስለዚህ እንዲህ አይነት ኮምባክት ስፖርቶች ደግሞ ለእኛ ሀገር ያስፈልጋል። ለወጣቱ ደግሞ አዲስ የማርሻል አርት ምዕራፍ ያስፈልገዋል። ከዛም ግን ስፖርቱን ለማስፋፋት በምንሄድበት ጊዜ ከቴኳንዶ ፋሚሊዎች ብዙ ተጽዕኖና ጫና ነበረብኝ። እኔ እንደውም ከሌሎቹ ጋር ችግር የለብኝም ከቴኳንዶ። ምክንያቱም ምን ያደርጉ ነበር? ሰውን የማሳነስ ስራዎችን ይሰሩ ነበር። ለምሳሌ ተሼኮ ከኛ ውስጥ ነው ይጣሉ፣ ተሼኮ እንደዚህ ነው፣ ተሼኮ እናቃታለን ይላሉ። ትክክል ነው። በበፊት ህይወት ታውቀኛለህ፣ የስ ትክክል ነው። አሁን ደግሞ አዲስ ነገር አለ፣ መማር ማወቅ አለበት። አንዳንድ እልህ የተጋባንባቸው መንገዶች ነበሩ። በነዛ ምክንያት ያው እኔ ሰው ካልነካኝ ምንም ነገር ወጥቼ አልልም እና እኔም ወጥቼ የተናገርኩባቸው ጊዜያቶች አሉ። ስለዚህ እኔ የተናገርኩበት ሞቲቭ ለሌላው ሰው ኔጌቲቭ ሆኖ ሊታየው ይችላል። ግን እኔ እያልኩ ያለሁት ምንድን ነው? አዲስ ነገር ልናቅ ልንማር ይገባል። ለምሳሌ እኔ ታይኳንዶ 5ኛ ዳን አለኝ ብያለሁ አይደለ? እውቀቴን ኖሌጅ ማንም ሰው ሊወስድብኝ አይችልም። ስቲል ከኔ ጋር ነው፣ ይሄም ሞይታይም እየሰራሁ። ስለዚህ ለሌሎች ወንድሞቻችንም ምን ያስፈልጋቸዋል? ይሄ ኮምባክት ስፖርቱ ያስፈልጋል። ስለዚህ ከዛ አንግል ኖሌጅን እውቀትን ሼር ለማድረግ ይሄ የሆነ ነገር ሁሉ ጊዜ አዲስ ነገር ሲመጣ ዘግተን የምንይዘው ነገር አለ አይደለ? ያ እንዳይፈጠር በነበሩ አለመግባባቶች ነው እነዚህ ነገሮች የመጡት እንጂ እኔ ከየትኛውም ታይኳንዶ ቤተሰብ ጋር በጣም በመከባበር በጣም በፍቅር ነው የሰራሁትና ምንም አይነት ችግር የለብኝ። በጣም አሪፍ ጥሩ መልስ ነው ብዬ አስባለሁ። አሁን ወደ ሞይታይ እንግባ። ሞይታይ ኢትዮጵያ ውስጥ ለመጀመር ምን ያነሳሳ? እንዳልኩ ነው። እኔ ታይላንድ በሄድኩበት ጊዜ ኦልሞስት እርግጠኛ ነኝ 20 ምናምን ዓመት ውስጥ ነኝ እና በጣም ጥሩ ፊትነስ ነበረኝ። ጥሩ መንቀሳቀስ የምችልበት እድሜ ነበር እና እዛ ጋ ያለውን ኤክስፒሪየንስ ሳይ ቅናተኛ ነኝ። ባይዘው በጣም እቀናለሁ፣ ግን የምቀናው ፖዚቲቭ ነው። በጣም የከተማ ልጅ ነኝ። ጥሩ ነገሮችን ወደ ራሴ ማጋባትን ፈልጋለሁ። ሌሎችም ሰዎች ማጋባት ፈልጋለሁ። ኔጌቲቭ ኢነርጂ የለኝም። እዛ ጋ ያየሁትን ፖዚቲቭ ኢነርጂ የኔ ወንድሞቼ ጋር ማጋራት ፈልግ ነበረ። ስለዚህ ሞይታይ ለእኛ ሀገር ያስፈልጋል። ምክንያቱም ጠንካራ ስፖርት በጣም ከምነግር በላይ አሁን እኛ ሀገር ባለው ኮንቴክስት እንዳታየው ስፖርቱ በጣም ስለዚህ ያንን ስፖርት ወደኛ ሀገር እንዲሰራ እንድንሰራ ነገ ደግሞ ሰርተን ነጮች የበዙበት መድረክ ላይ እንድናሸንፋቸው ቻሌንጅ እንድናረጋቸው ነው ይህን ስፖርት ወደዚህ ይዤ የመጣሁትና ስለዚህ የኔ ሀሳብና ዓላማ ይሄው ነው። ስፖርቱን ለመመስረት በፌዴሬሽን ደረጃ ስትንቀሳቀስ አስታውሳለሁና በጣም ነበር የተንገላታው። የሞይታይ ፌዴሬሽን ኢትዮጵያ ውስጥ ለማቋቋም እኔ ዝም ብዬ በሩቅ እከታተል ነበርና በጣም ነው ዋጋ የከፈልከው። ምን ነበሩ እንቅፋቶቹ? የመጀመሪያ ምን መሰለህ፣ ሁሉም ቴብሎች ላይ ስትሄድ እኛ ሀገር ላይ ኖ የሚሉ ነገሮች ናቸው የተቀመጡት። ለምሳሌ ሀሳብህን በሀሳብ መስማት መረዳት አይደለም። አብዛኛው ሰው የሚያውቀውን ነገር ነው መስራት የሚፈልገው። አዲስ ነገር ይዘህበት ስትመጣ ቻሌንጅ ነው። ያንን ቻሌንጅ
መቀበል አይፈልጉም። ስለዚህ ቢሮ ላይ የገጠመን ነገር ምንድን ነው? ኖ በቃ ይሄ ስፖርት ለእኛ ጋር አይሆንም። ለምን? የኔም ፖይንት ጥያቄ እሱ ነበረ እና ለምን እነሱም ሰው እኛም ሰው ባይሆን ስፖርቱን የእነሱ ባህልና ካልቸር ሊሆን ይችላል፣ ግን ጠንክረን በርትተን ከሰራን በእነሱ ባህልና ካልቸር ውስጥ ነገኛ ተሽለን እንገኝ እንችላለን። ስለዚህ ስፖርቱ ለእኛ ይገባናል ነበር የኔም ጥያቄ እና በጣም ከምነግር በላይ ቻሌንጆች ነበሩ። አሁን ይሄ መንገዱን ጠርገንለት ብዙ ሰው ዛሬ ላይ ብዙ ኢንስትራክተሮች አሉ አይደል? ዛሬ መንገድ እንደጠረግንለት አይደለም እና በጣም ከባድ ነበር። ግን ዛሬ ላይ ደስተኛ ነኝ። ስፖርቱ በዚህ ልክ አድርጎ በማየት ውጤታማ ነኝ፣ ደስተኛ ነኝ። ከተፈቀደልህ በኋላ የሞይታይ በኢንቴግሬትድ ነው አይ ቲንክ የተቋቋመው እና ከዛ በኋላ የሞይታይ ማሰልጠኛ ማዕከል ብለህ ስትከፍት የህዝቡ አቀባበል እንዴት ነበረ? ምክንያቱም ብዙ ሰው ሞይታይ የሚለውን ነገር ምንድን ነው የሚል በጣም ብዙ ሰዎች ነበሩ። በዛው ልክም ቀድሞ የተረዱትም የተወሰኑ ሰዎች ሊኖሩ ይችላሉ እና የህዝቡ አቀባበል ምን ነበር መጀመሪያ ስትጀምር? እንዳልኩ ነው። ለምሳሌ የነበርኩበት ስፖርት ላይ አሪፍ አቅም ነበረኝ። ጥሩ የተሻለ ዘመናዊ ታይኳንዶ ጂምናዚየም እንግዲህ ኢትዮጵያ ውስጥ የመጀመሪያው ነኝ ብል ማጋነን አለ። የመጀመሪያ በትክክል ይሄ ታታሚ ማት ያለበት የሰው ምስል ሳኮ ያለበት ምናምን የመጀመሪያ ጂምናዚየም ማለት ይቻላል ታይኳንዶ እና ጥሩ ነገር ነበረኝ። ስለዚህ ብዙ ተማሪዎች ነበሩኝ፣ ሲኒየር ተማሪዎች ነበሩኝ እና እነዛን ሲኒየር ተማሪዎችን መቀየር ነበረብኝ። ምንድን ያደረኩት ታይኳንዶን እየሰሩ ጎን ለጎን የሞይታይንም እንቅስቃሴ እንዲሰሩ ነበር ያደረኳቸው። ስለዚህ በወቅቱ ስፖርቱን ለማስፋፋት ምንድን ነው የወሰንኩት ውሳኔ? አንድ የራሴ ልጆች ላይ መስራት፣ ልጆቼን ማብቃት፣ ሞይታይ ላይ ጥሩ ይዞ መምጣት እና እኛ ሀገር ላይ ውድድሮችን ማድረግ። ይሄ ነበር የመጀመሪያው እንቅስቃሴ። ብዙ ነገርም ቀይሯል ብዬ አስባለሁ እና ከዛ 2018 ላይ ካስታወስክ የምስራቅ አፍሪካ ውድድር አዘጋጅቼ ነበረ። ከኡጋንዳ፣ ኬንያ፣ ታንዛኒያ ምናምን የተገኙበት ውድድር አዘጋጅቼ ነበር እና እዛ ውድድር ላይ ልጆቼንም ራሴም ገብቼ ተወዳድሬበት ነበረ። ብዙ ጊዜ አሰልጣኝ መወዳደር አልተለመደም። እኔ ለዛውም በጣም የገረመኝ ፓርት እሱ ነበረ። ጠይቀም እየጻፍኩት ያለሁት እንትን እሱ ነው እና በሀገር ደረጃ የሞይታይ መስራችሁ ነው። ከልጆቹ እኩል ደግሞ ወርዶ አይ ቲንክ አካዳሚ ላይ ነበር ካልተሳሳትኩኝ እና በዛ ልክ ወርደህ መወዳደር ራሱ ለእኔ ማሸነፍና ለመሸነፍ ሳይሆን እዛ ውስጥ መግባት ሪንግ ውስጥ መግባት ራሱ ትልቅ ሪስፔክት ይሰጣለሁ። ምክንያቱም በኢትዮጵያ ኮንቴክስት ስናየው አብዛኛው አሰልጣኝ ከሆነበት ጊዜ በኋላ የመወዳደር ፍላጎት የለውም። አንተ ስቲል ማንም ፋይተር ይግጠመኝ እያልክ ነው። በየሚዘጋጁ ኢንተርናሽናልም ሀገር አቀፍ ውድድሮችም እየተሳተፍክ ነው እና እሱ ፓርት በጣም የሚያስገርመኝ ፓርት ነው። እንዴት ነው የተዘጋጀው? እስኪ በደንብ አብራራልኝ። እሱን ዝግጅት ሳዘጋጅ ኃላፊነቶች በጣም ነበሩብኝ። ለምሳሌ የመጡትን እንግዳዎች ምክንያቱም እኔ ኢንትረስት አድርገው ነው የመጡት። ከመንግስት ጋር ሆነ ነበር ያዘጋጀው እሱ? ከፌዴሬሽን ጋር ሆኜ ነው፣ ግን ሙሉ ኃላፊነትና ጫና የኔ ነበር። ለምሳሌ በተለይ የፕሪንስ ጆን የልዕልት ጆን የእሷ መምጣት። ፕሪንስ ጆን የኡጋንዷ ልዕልት ማለት ነው። የኡጋንዷ ልዕልት ስትመጣ ምክንያቱም ልዕልት ነች፣ ከጀነራሏ ጋር እና ከፐርሰናል ሴኩሪቲ ጋርዷ ጋር መግባት ነበረባቸው ወደ ኢትዮጵያ። ስለዚህ እንዳልኩ በዛ ሰዓት የሚረዳኝ ሰው የለም፣ የሚያግዘኝ ሰው የለም። ያለኝ አማራጭ ራሴ ነኝ ዋጋ የምከፍለው። በጣም ጫና ነበረው። ለራሴ ትሬኒንግ አልሰራም እነዚህን ሰዎች፣ ምክንያቱም እኔ ኢንትረስት አድርገው ነው የመጡት። እነሱን ነው ቴክ ኬር የማደርገው። ሆቴል አለ፣ ምግብ አለ። ለራሴ ትሬኒንግ ጊዜዎች አልነበረኝም። ግን ከኔ ሀገር ስለምትበልጥ ስፖርቱ ሀገሬ ላይ መካሄዱ፣ ነገ ይህን ውድድር የሚያዩ ወጣቶች ወደዚህ ኢንዱስትሪ መምጣታቸው፣ ይሄን ነበር እኔ ውስጥ የማየው እና በጣም ከባድ ጊዜ ነበረ። በጣም ከምነግር በላይ ግን የተሳካ ፕሮግራም ነበረ። በእኛ ሀገር ስፖርት የአንድ ሀገር ልዕልት ኢትዮጵያ ውስጥ መታ እኛ ሀገር መታ ተወዳድራ መሄድ ማለት ለእኛ ስፖርት ታይ ቦክሲንግ እንግዲህ ኢትዮጵያ ውስጥ ባለ የትኛውም ስፖርት ላይ አትሌቲክስ ሊሆን ይችላል፣ ፉትቦል፣ ትልልቆች ስፖርቶች ሊሆን ይችላል። እንግዲህ ልዕልት መታ የተሳተፈችበት አለ ብዬ አላስብም። እንደኛ እንደ ሞይታይ ታሪክ ስትሄድ ትልቅ ስራ ነው። ምክንያቱም ልዕልቷን አግባብቶ እኛ ሀገር መታ ውድድሮችን አካሂዳ እንድትሄድ ማድረግ በጣም
አሪፍ እንትን ነው። ከዛ ውድድር ወደ አንተ ውድድር ልገባ ነው። እዛ እንትን ላይ የነበረው ጥሩ ያንተ አቅም ያየንበት ውድድር ነበረ። የሚገራርሙ ኪኮች ሰንዝረሃል። አይደን ነው የነበረው የሞይታይ የዳኝነት እንትን እኔ አላቅም ሙያዬ ስላልሆነ፣ ግን የሰነዘርካቸው ነገሮች የተጫወትከው ጨዋታ በጣም አሪፍ ነበረ። ጓንዳዊውም በተመሳሳይ የተጫወተው ጨዋታ ጥሩ ነበረ እና መጨረሻ ላይ ግን ዳኝነቱ ላይ ቅሬታ እንደነበረ ስታወራ ነበረ እና ምን ነበር የተፈጠረው? ዳኞቹ እነማን ነበሩ? በቂ ነበሩ ማለት በቂ እውቀት ያላቸው ዳኞች ነበሩ በዛ ጊዜ? ዳኝነቱ ላይ አልነበረም። የኔ ትልቁ የነበረው ችግር እንደ ተወዳዳሪ እንደ ሀገር የምችለውን ነገሮች አድርጌያለሁ፣ ግን በእኔ ሳይድ የሚቆሙ ሰዎች አለመኖራቸው፣ ስፖርቱ ላይ ያለው ግንዛቤ ያላቸው ሰዎች አለመኖራቸው፣ እነዚህ ጎድቶናል። ያ ማለት ምንድነው? ቲሞን ዛሬ የዛኔ ውድድር ብቻ አይደለም ማቀው፣ ምክንያቱም ግራንድ ማስተር ሳኒ ሲያስተምሩ አብረን ተምረናል ከቲሞ ጋር። ቲሞ ማለት የኡጋንዳ ቲሞ ኪንግ በነበረን የስፖርታዊ ግንኙነት በጣም ማከብረው መወደው ጓደኛዬ ነው። በጣም የሚያከብረኝ መወደው ጓደኛዬ ነው። ለስፖርቱ እኔም እሱ ከልብ ለመጫወት ፍላጎት ስለነበረ እዛ ውድድር ላይ ተገኝተናል። ግን ያንን ውድድር ያዘጋጀው አካል ከኔ ጋር ሆኖ በጋራ ሆኖ ያዘጋጀው አካል ፖል ከበሌ ይባላል፣ ኡጋንዳዊ ነው። ስለዚህ ቲሞ ኪንግ ኡጋንዳ ነው። ውድድሮቹ ሲካሄዱ መሀል ዳኛው ግራንድ ማስተር ይባላሉ እና ኬንያዊ ናቸው መሀል ዳኛው። ውድድሩን ምክንያቱም ልጁ ቴላንግቴ በማረግበት ወይም ይሄ ደብል ኪክ በማረግበት ጊዜ ይሄ ከት ተደርጓል፣ ተቆርጧል እና ይሄ ይፈጠራል ብሎ አላሰቡም። ድንጋጤ ውስጥ ናቸው እና ምክንያቱም ይሄ ልጅ ብዙ ነገር ሊጠይቅ ነው። ለምሳሌ እኛ ሀገር ላይ እኔ አሸናፊ በሆን ኖሮ ምን የሚያገኙት ቤኔፊት አለ? ምንም የሚያገኙት ቤኔፊት የለም። ይሄ ልጅ ግን እነሱ ግን ምክንያቱም አዘጋጁ ምናዊ ነው፣ ኡጋንዳዊ ነው። ስለዚህ አሸነፍን ብለው ግን ወደ ሀገራቸው ቢሄዱ ሀገራቸው ላይ የተሻለ ነገር ያገኛሉ። ስለዚህ ውድድሩን ያዘጋጀው አካል ሽፍት ማድረግ ነበረበት። ስለዚህ እኔ ደግሞ በወቅቱ ምንም አልተሰማም። መጫወቴን ነው የምፈልገው፣ አቅሜን ማሳየቴን ነው። ያውም እንዳልኩ ነው፣ አሰልጣኝ የለኝም። ልጆች ሳሰለጥን ነበር፣ ብዙ እንትን ውስጥ ነበርኩና በእነዚህ ሁኔታ ውስጥ ሆነ ውድድር መወዳደር በጣም እንደ አንድ ተወዳዳሪ ራስን ችለ ውድድር ላይ ብቻ ፎከስ አድርጋ አይደለም። ግን ሪማችም ይኖረናል ብዬ ስላሰብኩ ምንም አልመሰለኝም። ሀገሩን ደግመዋለሁ፣ ገና አገጩን ደግሞ ገነጥላለሁ ብዬ እንደዚህ አስብ ነበር እና ሪማችም እንዳለን አቅ ነበረ። ግን እዛ ከሄዱ በኋላ ነገሮች እኛ እንዳሰብነው አልሆነም። ሪማቹም ቀረ። እሱም ደግሞ እኔ እናንተ ጓደኛ ነን፣ ከዚህ በኋላ መጫወት የለብንም አለ። በቃ እንግዲህ ቁማሩን ተበልተናል ብለን ገዳይ ነው ለአንድ ፋይተር ይሄ ንግግር፣ በጣም ገዳይ ንግግር። በጣም ተሞክሯል። በጣም ኢቭን ሌላ ቤልቱ ሊዘጋጅልህ ማስተር ፕሮ እንደውም በWBC ሁሉ ይዘጋጅልህ ብሎት ሁሉ ነበር እና ፋይናሊ ለእኔ መለሰልኝ መልስ ይሄ ነው። እናንተ አብረን የሰራን ጓደኛ ማቾች ነን፣ ወንድማማቾች ነን፣ ከዚህ በኋላ መጫወት የለብንም ካለ አላስገድድም። በጣም ከባድ ነው። ከዛ በኋላ ያንተ የሙይታይ እንቅስቃሴ በጣም በአገር አቀፍ ደረጃ እየሰፋ መጣ። ብዙ ተማሪዎች ማስተማር ጀመር። ከማስተማር አልፎ ደግሞ የአንተ ተማሪዎች ነው የሙይታይ አሰልጣኞች የሆኑ ከተማው ላይ በጣም እየበዙ መጡ። ከዛ ቀጥሎ መቼ እንደሆነ አላስታውስም፣ ዱሬሳ ያሸነፈበት ውድድር አዘጋጃችሁ። እስቲ ስለሱ ውድድር ደግሞ ትንሽ አውራ። ከዛ በፊት ብዙ ውድድሮችን አዘጋጅቻለሁ። ለምሳሌ እንዳልኩ ከ2018 ላይ የምስራቅ አፍሪካ ውድድር ኢትዮጵያ ላይ ለመጀመሪያ ጊዜ ያዘጋጀሁት እኔ ነኝ። ከዛ ደግሞ 2019 ላይ እዛ ላይም ደግሞ ውድድር አዘጋጅቻለሁ። እነ ረቢቅ የተጫወቱበት፣ እነ ሰለሞን የተጫወቱበት። ከዛ ደግሞ ካስታወስክ ረቢቅና ዱሬሳ ደግሞ የተጫወቱበት የወርልድ ሙይታይ ጨዋታ ማስተር ጆ የመጣበት እሱን ውድድርም አዘጋጅቻለሁ። ከዛ በኋላ ነው አሁን ቅርብ ጊዜ ላስት የር ላይ ዱሬሳ የተጫወተበት ከግሪስ ከኒኮ ጋር የ23 ጊዜ ፕሮፌሽናል ሻምፒዮን ነው። ኒኮ በጣም ቤስት ፋይተር ነው። በዕለቱ የነበረውም እንቅስቃሴ በጣም
እጅግ ደስ የሚል ነበር እና ከሱ ጋር ነበረ ጨዋታቸው። የወርልድ የሲያማ ዩት ታይትል ቤልት ነበራቸው። ለቤልት ነበር የተጫወቱት። እንግዲህ ኢትዮጵያዊ ጀግና ተወዳዳሪያችን ዱሬሳ አሸንፏል ማለት ነው። በጣም ደስ ያለኝ ባይዘዌ ቪዲዮውን ሳይ ነበረ። ባይዘዌ ዱሬሳ በጣም አቅም ያለው ልጅ ነው። ስለሱ ወደ በኋላ እንመለሳለን። ወደ አንተ እንምጣና ስንት አስተማሪዎች አፈራ በዚህ በቆይታ ጊዜ? የሙay thai አሰልጣኝ ስንት ናቸው በአንተ እጅ የተማሩ? ከመጀመሪያዎቹ ባች ብነሳለ ብዙ ሰው አስተምሬያለሁ። ለምሳሌ ዳንኤል ኪክቦክሲንግ ታውቀዋለህ? ነፍሱን ይማረውና ዳኒ እንግዲህ ሲኒየር ኮች ነው። ከነ ዳኒ ጀምረ ጌታቸው ስዊት ቦክስ ስዊት ቦክስ ያንተ ተማሪ ነበር ጌታቸው? በምን በሙay thai ወይስ ወርልድ ታይኳንዶ? ታይኳንዶም አስተምሬያለሁ፣ ግን ሙay thai ላይ አስተምሬያለሁ። ከዛ ጀምሮ አንስተ እስካሁን ብዙዎቹ ቢኒያም ብዙ አስተማሪዎችን አፍርቻለሁ። ብዙ ፋይተሮችን እነ ሰለሞን፣ እነ ረቢቅ፣ እነ ዱሬሳ፣ አብርሃም፣ ኤርሚያስ ብዙ ፋይተሮችን እንደ ሀገር ለስፖርቱ አበርክቻለሁ። በጣም ደስ የሚል ነው። እኔ ራስ ዛሬ ነው የሰማሁት እነዚህ ሁላና ዋጋ እንደከፈልክ ሁላችንም እናውቃለን። አሁን ወደ እንትን እንምጣ። ወደ ታይላንድ ነው የት ሀገር ነው ኢንተርናሽናል ውድድር የተወዳደርከው? ፑኬት። እስቲ ንገረን ስለሱ። ምንድን ነው የፑኬት ውድድር? በጣም ስጠብቀው ማለት ምክንያቱም እኔ እንደ ሀገር ስፖርቱ ለማስፋፋት ነው ጊዜን በማስተማር ነው ዋጋ እየከፈልኩ ያለሁት እና ውድድር ግን ፍላጎቶቹ ግን ስቲል አለ እና ዛሬ ነገ ወዳደራለሁ እላለሁ እና አጋጣሚ የነበረችው ጊዜ አጭር ነበረች እና አንድ ውድድር መጣ። ያን ውድድር እንዲያመልጠኝ አልፈለኩም። የነበረኝ ጊዜ በጣም አጭር ነች እና እንግዲህ ወንድ እንግዲህ ወደኋላ አይልም። ብቻዬን ተጓዝ ውድድሩ ላይ ተገኝቻለሁ። ቆንጆ ነበር። አሁን ያንን ውድድር እስካሁን ድረስ ለክፋትም ለመልካምነት የሚጠቀሙት ብዙ ሰዎች አሉ። እኔ እንደ አንድ የማርሻል አርት አሰልጣኝ ፐርፌክት ውድድር ነበረ። ለዛውም እኔ ውድድር ላይ በመጀመሪያ ሰው እስከነ ጉልበቱ ተሽከርክሮ ተርኒኪክ የሚመታ ሰው አንተ ነው ያየሁት። ለምን ብዙ ጊዜ እነዚህ የሽክርክሪት ኪኮች የሚመቱት ከሆነ ጉዳት በኋላ ነው። አንተ እስከነ ሙሉ ጉልበቱ እያለ ነበረ ለዛውም ፖይንት ያላቸው ምቶች ማለት ነው። እንደዛ ስታደርግ ነበረ። ፐርሰናሊ አፕሪሼት አደርጋለሁ ያንን፣ ምክንያቱም እኔም ራሴ ገብቼ ማላደርገው ነገር ስለሆነ ማለት ነው። ግን እዛ ውድድር ላይ በሁለት ሳይድ የቆሙ ሰዎች ለእነሱ መልስ ስለሚያስፈልጋቸው እሱን ላንሳለን። አንዳንድ የማርሻል አርት ባለሙያዎች ተሼ የተጫወተው ነገር በጣም ፐርፌክት ነው፣ የተሼ ችግር የነበረው በዛ ጊዜ የትንፋሽ ችግር ነው የሚሉ አሉ። አይ ብቃት ስላልነበረው ለዛም የተጫወተው ጨዋታም ተራ ጨዋታ ነው፣ ያኛው አሜሪካዊ ነው የነበረው፣ እሱም ብዙም ብቃት አልነበረውም። ግን በቃ ፕሮፌሽናል እንትን ስላልሆነ ብቃት ስለሌለው ነው የተሸነፈው የሚሉ እንትኖችም አሉ። አሁን በሁለቱም ሳይድ ሆነ ስታየው እንደ ማርሻል አርት አሁን የነገርኩን የራሳችን መልስ አለ። ግን ተሸነፈና በትንፋሽ ምክንያት ነው እንደዚህ ሆነው የሚሉ ሰዎች አሉና ለሁለቱም ምን መልስ አለ? ገብታችሁ ሞክራችሁ እንደተለ እኔ ምን እላለሁ መሰለህ፣ እኔ በነበረው ነገር ደስተኛ ነኝ። ደስተኛ ነኝ ማለት ምን ማለት ነው? ምክንያቱም የሆነ ነገር ውስጥ እስካለ ድረስ እዛ ነገር ውስጥ ትክክል መኖርህን የምታውቀው እዛ ውስጥ ገብተህ ስትሰራ፣ ከዛ ውጭ ቁጭ ብለህ ካወራ አክተር ነህ። ኦኬ፣ ለምሳሌ ፊልም ላይ ስታይ የዶክተር ጋውን ለብሰው የሚሰሩ ብዙ አርቲስቶች አሉ፣ ግን ዶክተሮች አይደሉም። ስለዚህ ስፖርቱ ላይም ስትሄድ ቁጭ ብለው ማውራት ይቻላል፣ ግን ሪንግ ውስጥ ዘለ መግባት ወንድነት ይጠይቃል። እና በነበረው ነገር ምንድነው ደስተኛ ነኝ ብያለሁ፣ ምክንያቱም የምችለውን ነገር 100% አድርጌያለሁ። ግን ካስታወስክ በ9ኛው ቀን ጨዋታዬ ነው እኔ ታይላንድ በገባው በ9ኛው ቀን ነው ጨዋታ። እኔ በ8 ቀን 10 ኪሎ መቀነስ ነበረብኝ ከነበረኝ ዌይት ላይ፣ ምክንያቱም ጨዋታችን በ75 ኪሎ ነው። አንተ ወደ 85 አካባቢ ገብታል ማለት ነው። ኖርማል እንደዛ ነው ኪሎ እና ዌይት ሉዝ ለማድረግ ነው። ቴክኒክ እና ታክቲክ አይደለም ሰራ የነበረው።
ዌይት ሉዚንግ ላይ ነው ስሰራ የነበረው እና ግን በመሀል ታይላንድ ካወቃት በጣም ሞቃት ሀገር ነች እና የገጠመኝ ነገር ብነግርህ ለዚህ ነው ስታውቀው ጥሩ ኤክስፒሪየንስ ይሆነናል የምንለው ለዚህ ነው እና ለዌይት ሉዝ ለማድረግ ምክንያቱም የውፍረት መቀነሻ ልብሶች አሉ ከስር ኮተን እናደርጋለን ከላይ እሱን ደርበን ነው ውጫ የምንሮጠው የምንሰራው እና ሙቀቷ አለ ውስጤም ታፈነ እንዳልኩ ደግሞ በጣም ዌይት ሉዝ አድርጌያለሁ እና ሰውነቴን ለማቀዝቀዝ ጥላ ነገር መፈለግ ነበረብኝ እና ጥላ ላይ በጀርባዬ ተኛው ምክንያቱም እኔ በጣም እዚህም ታፍኛለሁ ሙቀት ነው ውስጥም ሙቀት ነው የሰውነቴ ሙቀት ለማብረድ ነው ፈሳሽ መውሰድ አልችልም ምክንያቱም ሰውነቴ መቀዝቀዝ አለበት ዌይት ሉዝ እያደረኩኝ ስለሆነ ያለኝ አማራጭ በእኔ ቤት ራሴን ምን ማድረጌ ነው ማቀዝቀዜ ነው ሰውነቴን ወደ ነበረበት መመለሴ ነው እና ቀዝቃዛ ነገር ላይ በጀርባዬ ተኛው ለካ በዛ ሳምባይን ብርድ ገብቶ መጥቶኛል እኔ ሙቀት ሀገር ስለሆነ ይደክመሃል ኦክሲጅን ያጥራሃል እንጂ ምልክቶቹን አታስልም አታየው እኔ ውስጥ የነበረው ምንድነው ዌይት ሉዝ እያደረኩኝ ስለነበረ አቅም ያጣሁት ለዛ ይመስለኝ ነበር ስለዚህ ሚዛን ካደረግን በኋላ ምግብ ስለምበላ ሪከቨር ስለማድረግ ኢነርጂ ይኖረኛል ብዬ ነበር እኔ የማስበው የተፈጠረው ነገር ይሄ ነው ስለዚህ ገብቻለሁ ግን ኦክሲጅን እንደ ልብ አይደርሰኝም ምክንያቱም ሳምባዬ ተጎድቷል ኪክ አድርጌ ራሱ መትቼው የምወድቀው ነው አቅም እኮ አጥቼ እንጂ ቴክኒክ አጥቼ አይደለም ቴክኒክማ ባጣ ኖሮ የምሰራቸው ዱላዎች እሱ ላይ አያርፉም ነበር ተረዳኸኝ አይደል ስለዚህ ተመትቼ እኮ አይደለም ሉዝ ያደረኩት ግን አልቻልኩም እኔ አሁን ለምሳሌ ወጥቼ እንደዚህ አሞኝ ምናምን ማለት አልፈልግም ግን የተፈጠረው ሀፕን ያደረገው ይሄ እኔ ኖርማሊ ብዙ ጊዜ ነው ፋይት ያደረኩት በውሹ እና ትሬኒንግ ማነው ውድድር ላይ ገብቼ ከምመታው ይልቅ ትሬኒንግ ላይ የምጎዳቸው ጉዳቶች በጣም ከፍተኛ ናቸው ሰዎች እንዳልከው ተቀምጠው የሚያዩት ግን የሜዳ ላይ ፋይቱ ነው ከዛ ውጭ ያለውን ነገር ማንም አንደርስታንድ አያደርግም አሁን አንተ ያልከው ሳምባይን ኦክሲጅን አጥቼ ነው ያልከውን ነገር እኔ ፐርሰናሊ እረዳለሁ ተወዳዳሪም ስለሆንኩኝ ሌላ ሰው እንደዛ ብትል ስለተሸነፈ ሽንፈቱን ከቨር ለማድረግ ነው እንደዚህ አይነት ወሬዎች የሚያወራው እና እንደዚህ አይነት ነገሮች ሁሉ ጊዜ አንደርስታንድ የሚያደርጋቸው ተወዳዳሪ አካል ሪንግ መሃል ገብቶ የመታው እየተመታ አካል ነው እነዚህ ነገሮች በደንብ አንደርስታንድ የሚያደርጋቸውና ለኔ ፐርሰናሊ በቂ መልስ ነው ላይፍ የውድድሩን ላይፍ ስትሪም ካየኸው ኮሜንታተሩ ምን ብሎ ይጠይቅ ነበረ እኔን ምን ብሎ ጠይቆኝ ምክንያቱም ወድቄ አይተውኛል they know it ይቅርብህም ብለውኝ ነበር ምክንያቱም እንዳመመኝ አላወኩም እንዳልኩ ዌይት ሉዝ ስላደረኩ ነው ብዬ ነው የማስበው እና እንደውም ፕሬስ ኮንፈረንሳችን ላይ ኮሜንታተሩ ቅድም እንደወደቅከው እንዳትወድቅ አለኝ አይ አልወድቅም ዌይት ሉዝ ስላደረኩ ነው ከሚዛን በኋላ ስለምበላ ችግር የለም አልወድቅም አላወኩም እንጂ ኦልሬዲ ምክንያቱም እንዳልኩ ሙቀት ሀገር ነው አያስታውቅም ግን ላይፍ ስትሪሙ ላይ ብታይ ራሱ አለ ምክንያቱም አትሌቲክስም እኮ እንደዚህ ነው በነገራችን ላይ ይሄ ኮንዲሽን ሲቀየርባቸው ውድድሩን ትተው የሚወጡ ብዙ ኢትዮጵያውያን አትሌቶች አሉ በአካል የምናውቃቸው ማለት እና ኃይሌ ቀነኒሳ ምናምን የሆነ ሀገር ላይ ሄደው ተወዳድረው አየሩ ከከበዳቸው ውድድሩን ጥለው ብዙ ጊዜ ወጥተዋል እና ሰዎች ይህንን ነገር አንደርስታንድ ስለማያደርጉ ሚስ አንደርስታንድ ተፈጥሮ ነው የሚል ሀሳብ አለኝና ለዛ እኮ ነው እኔም የነበረኝ ነገር ላይ ደስተኛ ነኝ የምልህ ለምሳሌ እስከምችለው ድረስ ጥግ ድረስ ምን አድርጌያለሁ ሞክሬያለሁ ግን ሰው ነህ ከአቅም በላይ የሚሆኑ ነገሮች ደግሞ ሲገጥምህ ደግሞ ምን ማድረግ አለብህ ምክንያቱም ያሪንግ ውስጥ መወሰኑ እኔና እኔ ብቻ ነኝ ነገም ለሚጫወተው ጨዋታ መወሰኑ እኔ ስለዚህ የሆነ ነገር ትክክል እንዳልሆነ ያሉን ነገሮች ከተሰማ ምን ማድረግ አለብህ አትስተው ነገም ሌላ ቀን ነው ነገም እንጫወታለን ስለዚህ የነበሩት ችግሮች እነዚህ ናቸው በጣም ጥሩ ላይ አልነበሩም ሰው ያን ነው የሚያስበው እኔ እኮ ነክቶ ለነገ ሰላም ማደሬን እኮ ይጨነቅ ነበር ምክንያቱም ውሃ አልጠጣም እንዳልኩ ነው ሰውነቴ እንደ ወረቀት ይጮህ ነበር እና ሞቼ እንዳላድር ብሎ ነበር ምክንያቱም በጣም ዌይት ሉዝ ለማድረግ በጣም
ይሄ ሰውነቴ ልክ እንደ ወረቀት አሁን ወረቀት ድምፅ አለው አይደለ? ልክ የዛ አይነት ስሜት ይሰማኝ ነበር። ቼክ አድርገው ነበር ሰውነቴ ለምንድን ነው እንዴት ሰውነቴ ሊደርቅ ቻለ? ዲሃይድሬት በደንብ ስላደረገ በቃ ደረቅ ነው እና እንደ ወረቀት ይላል። እንደዚህ ስነካው እንደዚህ አልነበረም እና እዛ ጋር የነበረው ቻሌንጅ በጣም ከባድ ነው፣ ግን ለእኔም ጥሩ ትምህርት ነው። መወዳደሬ ወደ ውድድር እመለሳለሁ። በተለይ አሁን እነዚህ የማስተማር ሂደቶችን እየጨረስኩኝ ነው ብዬ አስባለሁ። ስፖርቱን ካቋቋምኩ ምን ካልኩ በኋላ ደግሞ በደንብ ሪከቨሪንግ ታይም ይኖረኛል አይደል? የዛን ሰዓት ደግሞ እንደ ማንኛውም ተወዳዳሪ ፕሪፓሬሽን ፔሪድ የሚባለው ትንሹ 3 ወር አንድ ተወዳዳሪ። እኔ ለምሳሌ የትኛውንም ተወዳዳሪ ከ3 ወር በፊት ሳላዘጋጅ ይዤ አልመጣም። ትክክለኛ የውድድር ፕላንና እቅድ ይኖረኛል። በዛ መሰረት ሀገር ውስጥም ሊሆን ይችላል ኢንተርናሽናል ወደ ውድድር እመለሳለሁ። አሁን አነጋጋሪ ወደሚሆኑ ጥያቄዎች ነው የማልፈው። ብዙ ጊዜ አንተ ሙይታይን እንደ መስራች በጣም ትልቅ ሬስፔክት የምትሰጠው ስፖርት ነው እና ብዙ ጊዜ ምን ስትል እሰማሃለሁ፣ ሙይታይ የወንድ ስፖርት ነው ትላለህ ብዙ ጊዜ እና ሌሎች ማርሻል አርቶች ውስጥ እኔ ብቻ እኮ አይደለም ያልኩት። ስትሄድ ሜን ስፖርት ይላል። እነሱ ጋር ራሱ ስትሄድ ሴቶች አይወዳደሩ ማለት አይደለም። የታይላንድ ላይ ነው ሜን ስፖርት ይላል እኮ፣ ግን እነሱ በራሳቸው መስፈርት ነው እንደዛ የሚሉት። ስለዚህ እኔ ማለት ግን ኢንተርናሽናሊ ሙይታይ ብቻ የወንድ ያደረገው ማለት ነው ኖ ይላል ነው ያልኩት። ከሰው ወደ ስፖርቱ ስትመጣ ደግሞ እውነትም የወንድ ስፖርት ነው። ምክንያቱም እንዴት መምታት መመታት አለው። ሌሎች ስፖርቶች የላቸውም። ሰሚ ኮንታክት ናቸው። አታጣላይ ከወንድሞቼ ሰሚ ምልህ ለመስለ ይሄኛው ለምሳሌ አንዳንድ ጊዜ ለምሳሌ በነበርንበት ቴኳንዶ ስፖርቶችን ብታይ ስኮር ፖይንቶች የሚደረጉ ነገሮች ስላሉ ሰው ለምሳሌ ስኮር እንደዚህ ሆኖብኛል ብሎ ምን ያደርጋል? ኮምፕሌን ሲያደርጉ ታያለ። ሙይታይ ዱላ ከሆነ ዱላ ነው፣ ኮምፕሌን ማድረግ አትችልም። ግን አሁን ካራቴ ላይ አሁን ፉል ኮንታክት አለ። ውሽ ላይ ያለው ሳንዳም ተመሳሳይ ነው ከሙይታይ ጋር። ምናልባት እነዚህ 8 አይነት የሙይታይ የምንጠቀማቸው ነገሮች ላይኖሩ ይችላሉ። ግን አሁን ካራቴ ላይ ፉል ኮንታክት ሪል የሆነ እንትን አይቻልም። ውሽ ላይም ሳንዳ በተመሳሳይ ነው። እነዚህ ስፖርቶች እያሉ የሙይታይን የበላይነት ለመግለጽ ነው እችን ቃል የሚጠቀሟት እንደ አጠቃላይ የሙይታይ ፋሚሊ ወይስ በትክክል ሙይታይ የወንድ ስፖርት ነው? በትክክል ሙይታይ የወንድ ስፖርት ነው። ደገምከው ደግሞ ለምሳሌ አሁን ለምሳሌ ብዙዎቻችን ታይ ቦክሲንግ ሙይታይን ብቻ ነው የምናየው። በታይላንድ ስንሄድ ታይ ማርሻል አርት ነው የሚባለው እና ታይ ማርሻል አርት ውስጥ ለምሳሌ ስንሄድ ሙይ ቦራን አለ፣ ሙይ ቻያ አለ፣ ሙይ ላው አለ። ትራዲሽናል ስፖርቶቻቸው ናቸው። ዊዛውት ግላፍ የሚጫወታቸው ጨዋታዎች ናቸው። ወደ በርሚያ ደግሞ ስትሄድ ልትዌ ያሉ ቴስታ ሄድበት ሁሉ ያለበት ኤምኤምኤ ብዙ ሰው ይጫወታል አይደል? ከባዱ የቱ ይመስላል? ሙይታይ እኮ ከባድ ነው። ኤምኤምኤ ቴስታ አለው እንዴ? ልትዌ ያለው እንዴ? የለውም አይደል? በጓንት ነው አይደል የምትጫወተው? እነዚህኞቹ ላይ እኮ በባዶ ሁሉ ጨዋታዎች አሏቸው። ስለዚህ ሙይታይን በደንብ ጠልቀን ከሰራ ነው የወንድ ልጅ ስፖርት ነው የምንለው ለዛ ነው። ስለዚህ እኛ ሀገር ላይ ትንሿን ነገር ወስደን ነው ያለነው እና ወደፊት ወደ ስፖርቱ እኔም ብዙ ሙያተኞች ስፖርቱ ላይ በደንብ ፎከስ እያደረግን ስንመጣ በደንብ ሁሉም ሰው አንደርስታንድ እያደረገ ይመጣል ብዬ አስባለሁ። በጣም አሪፍ። አንድ ሁለተኛው አነጋጋሪ ጥያቄ የነበረው ደግሞ ጆኒ እንትን ጥያቄ ኮላውት ባቀረበልህ ጊዜ እኔ የሙይታይ ፕሮፌሽናል ተወዳዳሪ ነኝ፣ ፕሮፌሽናልን አከብራለሁ። ስለዚህ ሙያዬ ሙይታይ ስለሆነ በሙይታይ ነው የምገጥመው፣ ኤምኤምኤ አልወዳደርም፣ ኤምኤምኤ የጌ ስፖርት ነው ብለህ ነበረ። እናችን ቃል በጣም ብዙ ሰው አስከፍታ ነበረ። እንዴት ኤምኤምኤ የጌ ስፖርት ይላል የሚል ምን ትላለህ? ስለዚህ ኤምኤምኤ ላይ አይደለም ችግሩ፣ አንተ ሮል ሞዴል የምታደርጋቸው ሰዎች ላይ ነው ችግሩ። ለዛ ምን ያየሁት ቪዲዮ አንተ ፖስት ያደረከው 2 የኤምኤምኤ ፋይተሮች ኪስ ሲደራረጉ አይነት ዳና ዋይት ለምሳሌ ዳና ዋይት ዩኤፍሲ ማለት አልቲሜት ፋይት ራሱ ኤምኤምኤን ሪፕሬዘንት ማድረግ አይችልም። ዩኤፍሲ ኤምኤምኤ ራሱን የቻለ ሩልና ሬጉሌሽን ያለው አማቸር ፕሮፌሽናል የምትወዳደርበት ስፖርት ነው፣ ዲስፕሊን አለው። ዩኤፍሲ ላይ ስትመጣ ራሱን የቻለ አንድ የድብልቅ ስፖርት ኦርጋናይዜሽን ነው በኤምኤምኤ ስር ያለ እንጂ ኤምኤምኤን ሪፕሬዘንት ሊያደርግ አይችልም። ወደኛ ሀገር ስፖርቱ መምጣቱ የሆኑ ሰዎች አዲስ ነገር ማምጣታቸው መልካም፣ ደስተኛም ነኝ። ግን ስፖርቱን ስታመጣው ፖዘቲቭ የሆነውን ነገር አብረህ ብታመጣው
ኔጌቲቭ የሆኑትን ባህሎች ደግሞ ምን ብታደርገው? ለምሳሌ እኔ ዳና ዋይትን ሮል ሞዴል ነው ብዬ አላቀርብልህ። ምክንያቱም ጌይ ነው ያልኩህ እኮ ለዛ ነው። ዳና ዋይትን ለምን የሆነ ሰው ለምሳሌ ስም አልጠቅስም ብላክ ዳና ነኝ አለ። ኖ ብላክ ዳና ልትሆን አይገባም። ምክንያቱም ብላክ ዳና የሆነ ካምፓኒ ባለቤት ነው፣ ከጀርባው መልካም ስነ ምግባር የለውም ለእኔ። ስለዚህ ከዛ አንግል ሰዎች እንዲታረሙበት ስፖርቱን እንደ ስፖርት እንደኛ ሀገር ትቀበላለህ፣ መልካም ነገሩን ታስተምራል፣ ግልጽ ነው። ግን ሮል ሞዴል ልናደርጋቸው የሚገቡትን ነገሮች ግን እንደኛ ሀገር ባህልና ካልቸር መለየት ይቻላል። ስለዚህ ካስታወስክ የዳና ዋይትን ሲሳሳም ራሱ ምን አድርጌያለሁ አያይዣለሁ። እና ምክንያቱም የሆነ ሰው የራሱን ስም እኮ ማግነን ይችላል። የራሱን ቆንጆ ስም ኢትዮጵያዊ የሆነውን ስሙ ማግነን ይችላል። ስለዚህ እኔ ለምሳሌ ሙይታይን ሪፕሬዘንት አደርጋለሁ። መጥፎ ካልቸር ያላቸውን ሰዎች ግን እነዛን ሰዎች ነኝ ብዬ ግን ሪፕሬዘንት አላደርግም። ምክንያቱም እነዛም ሰዎች ያን ስፖርት ሪፕሬዘንት ሊያደርጉ ስለማይችሉ የተናገርኩበት ሞቲቮች አሉ። እነሱን መረዳት ነው። ወደ ጆኒ ጂጂሱ ስመለስ ደስተኛ ነኝ በሚያደርጋቸው ነገሮች። ለምን እንዳልኩ ልንገርህ። ምክንያቱም እኔም አዲስ ስፖርት ይዤ ስመጣ በጣም ቻሌንጆች ነበሩብኝ። በጣም ከነዚህ ቻሌንጆች አንጻር ከብዙ ሰዎች ጋር ግጭቶች የገባሁባቸው ሂደቶች አሉ። የጆኒንም እንደዛ ነው ያየሁት የተረዳሁት። በእድሜ ልጅ ነው፣ ጥሩ አቅሙን ጉልበቱን የሚያሳይበት ነው። ግን በየትኛው መንገድ ነው የሚለውን በደንብ አስበው መነጋገር ይገባል። ለምሳሌ ለእኔ ኮላውት አድርጎልኛል፣ ደስ ብሎኛል። ኮላውት ማድረጉ ኮላውት ያደረገበት መንገድ ነው ስህተቱ። ምንድን ነው እሱ? ለምሳሌ እኔ ሙይታይ ፋይተር ነኝ፣ ታይ ቦክሰር ነኝ። ፉትቦል ላይ ብታመጣኝ ምንም ነገር አላውቅም፣ ምንም አላውቅም። ፉትቦል ላይ ያለውን ሰው ሙይታይ ላይ ብታመጣው ሊወራጭ ይችላል እንጂ የሚገባውን ትክክለኛውን ስትራይክ ላይ ያደርግ ይችላል። ከዛ አንግል እኔን ኮላውት ስታደርግልኝ ስጠራኝ እኔ ባለኝ ፕሮፌሽን ነው ከጠራኸኝ መጥራት ያለብህ። በሌለኝ ፕሮፌሽን ላይ ብጠራኝ ለእኔ ትክክል አይደለም። አይ ቲንክ ያ ግን በምን አየዋለሁ ማሰብ የኤምኤምኤ ፋይት ነበረ ሊደረግ ዝግጅት ላይ ነበሩ። ስዊት ቦክስ በበላይነት የያዘው ማለት ነው። እና የኤምኤምኤ ፋይተር ሲባል ሞይታይም ሆነ ጁጁትሱም ሆነ ኪክቦክሲንግም ሆነ ማንም ሰው በዓለም ላይ ኤምኤምኤ ውድድር ላይ ይገባል። ግዴታ ኤምኤምኤ ውድድር ላይ ገብተህ የሞይታይ ብቻ ከሆነ የሞይታይ ፋይተር ብቻ ነው የምጠብቀው። ግን ኤምኤምኤ ላይ ከገባህ ግን የተለያዩ ባለሙያዎች ያሉበት ቦታ ነው። ጆኒ ያቀረበው ጥያቄ ምን ነበረ? በኤምኤምኤ ለዛም የመጀመሪያው ቪዲዮዎችን ሳየው ትልቅ ሪስፔክት ሰጥቶ ነበረ ሲያወራ የነበረው። ተሾመ ነው የሚታወቀው እና ለተሾመን ኮላውት አደርጋለሁ ብሎ ያችን ኮላውት ነበር ያወራው። ከዛ በኋላ ነው ወደ ኔጌቲቭ ወደ ስድድብ ምናምን የመጣው አይ ቲንክ ንግግሩ ማለት ነው። አሁን እሱ በኤምኤምኤ አንተን መጥራት አይችልም ወይ? አይችልም። ኤምኤምኤ ፋይተር አይደለሁማ። ቴንክ ዩ። እሺ መልሱ መሆን ያለበት የኤምኤምኤ ውድድር ሳይሆን በሙይታይ ብቻ ግጠመኝ ነው። በሙይታይ ይቻላል እኮ ብያለሁ። በእኔ ፕሮፌሽን ለምሳሌ እኔ ሲኒየር ነኝ። በዚህ እድሜ አንድ 20 ውስጥ ያለ ወጣት ከተሾመ ጋር እጋጠማለሁ ማለት እኔ ስቲል በእነሱ አመለካከት ስንት ውስጥ ነኝ? 20 ውስጥ ነኝ ማለት ነው። ስለዚህ ጥሩ ነኝ ማለት ነው። ገባ? የሆነ ሰው ከተሾመ ጋር ብጫወት ብሎ ምክንያቱም በእነሱ እድሜ ብዙ ፋይተሮች አሉ እነ ድሬሳ ተረዳኝ። ስለዚህ በማርሻል አርት ዘንድ ውስጥ ስቲል ይሄ ሰውዬ አቅም አለው ተብሎ ይታሰባል ማለት ነው። ስለዚህ ጆኒ የጠራበትን ሞቲቭ እኮ አልቀለውትም፣ ግን የጠራበት መንገድ ገብቷል አይደለ? ለምሳሌ እኔ ሙይታይ ፋይተር ነኝ፣ በሙይታይ ጠርታኝ ቢሆን ስለዚህ የጠራበት መንገድ ነው እንጂ ኮላውት ማድረጉ ለእኔ ምንም አይነት ስቲል አሁንም ምንም አይነት ችግር የለብንም። ግን እንዳልኩ ነው። ከዛ በኋላም ንቃተ ህሊና አይ ቲንክ የእሱ እንኳን ብዙ ሰዎች አስቆጥተዋል። ለምን አንድ ተማሪ ከአስተማሪው ጋር እንዴት የማርሻል አርት ዲስፕሊን አይደለም እንዴት እንደዚህ አይነት አሁን ጆኒ ቢል አንደኛ እንደ ኖርማል ማርሻል አርት ስታየው የኤጅ ሪስፔክት አለ በማርሻል አርት ላይ ያንን አላከበረም።
መጥራቱ ግን ተቀብለዋል። አንተም እስቲልም በሙይታይ ከሆነ እገጥማለሁ እያልክ ነው። ንቃተ ህሊና ግን የማስተር ተሽ ተማሪ ሆኖ እንዴት ላሰልጣኙ ኮላውት ያደርግለታል ብለው በጣም ብዙ ሰዎች አዝነዋል። አንተ ደግሞ ኢሚዲየትሊ ወጥተህ ኮላውትም ጭምር ተቀብለሃል በነገራችን ላይ እና ምንድነው የተፈጠረው? እሱ ነገር አልኩ እኮ እኔ ለምሳሌ አንተ ኮላውት ስታደርግልኝ አንተ ያየህበት መንገድ ለእኔ የሰጠውን ቫሊዩ ቴንኪው እልሃለሁ። ከዛ ግን እኔ ጋ ያለውን ሀሳብ ደግሞ እነግርሃለሁ። ለምሳሌ የማትመጥነኝ ከሆነ አይ አትመጥነኝም፣ ጥሬን ግን ተቀብያለሁ፣ አመሰግናለሁ ለጥሬህ እልሃለሁ አይደለም። ስለዚህ የሆነ ነግሬሃለሁ እኮ እኔ እኮ ኮላውት ስጠራኝ ለምሳሌ ምን አስበህ ነው የምትጠራኝ? ይሄ ሰውዬ እኮ ቤስት ነው ብለህ ነው የምትጠራኝ አይደል? በቃ ስለጠራኸኝ አመሰግናለሁ። ግን እናንተ ያላችሁበት ሌቭል እና እኔ ያለሁበት ሌቭል በጣም ልዩነት አለ። የኔ ስፖርቱ ላይ ያለኝ ዓላማና ዛሬ እነሱ ያላቸው ዓላማ፣ ለምሳሌ እነሱ የሚጮሁትን ጩኸት እኔ አሁን ዛሬ አልጮህም። ምክንያቱም ለምን ሰርቻለሁ፣ በእድሜ ማሳየት የሚፈልጋቸው ነገሮች አድርጌያለሁ። ስኬት መጀመሪያ የሚጀምረው ከማን ነው? ከራስ ነው አይደል? በራሴ እኮ ስኬታማ ነኝ። ስፖርቱን አምጥቻለሁ፣ መስራች ነኝ፣ አስፋፍቻለሁ። ቤስት የሚባሉ ፋይተሮችን ኢትዮጵያ ውስጥ አፍርቻለሁ። አሁን ኮላውት ንቃተ ህሊና አድርጓል። እንደው ከኔ ተማሪዎች ጎን እኔን ተወኝ፣ ከኔ ጎን ተማሪዎች ይቆማል አይቆምም? ያውቃል። ማርሻል አርት የመጣበት መንገድ እና እሱ ዛሬ የመጣበት መንገድ ትክክል አይደለም። ከዛ እንግል እሱ ትንሽ ጭወቶችን ሲጮህ ሳይ ቅድም እንዳልኩ ነው ቤተሰቦቹን ሳይ ምናምን። ምክንያቱም ከገጠርም ወደ አዲስ አበባ ያመጣሁት እኔ ነኝ። የምሬ ልኮ ነው ያመጣሁት እኔ ነኝ። እኔ ቤት ነው ያሳረፍኩት። ገብቶሃል አይደል? እኔ ቤት ነው ያሳረፍኩት። ቲሸርትና ቁንጣ የሰጠሁት እኔ ነኝ። ቦክስ እንደዚህ ነው ብዬ ያስተማርኩኝ እኔ ነኝ። ስለዚህ ስንት ጊዜ ሰርቷል አንተ ጋር? የተወሰነች ቀን ሰርቷል። ግን እኔ ወደ ታይላንድ ለስልጠና መጓዝ ስለነበረብኝ ሄጃለሁ። ስለዚህ እንግዲህ የእሱን ጩኸት እኔ ለምሳሌ አንድ ምሳሌ ልንገርህ። ሁላችንም ያናደድን ስለሆነ ነው ባይዘዌ እኔ ፐርሰናሊም ስለተሰማኝ ነው። እኔ ንቃተ ህሊናን የእሱን ክብር ለመንካት ምናምን አይደለም። ግን የፈለገ ነገር በሆነ እኔ አሰልጣኝን ኮልአውት አላረግም። የፈለገ ብቃት ቢኖረኝ ነው የምነግርህ። ለምን እኔ የማላውቀውን ፓንች እንደዚህ ነው እጅህን እንደዚህ አድርግ ምናምን ብሎ ያስተማረኝ አስተማሪ ነው። የእኔ ክብር የሚወርደው እሱን ኮልአውት ማድረግ ስጀምር ነው። አሁን ግን አሳመነኝ በመታወቅ ብሎ ነው ምናምን ያልካቸው ነገሮች ሊሆኑ ይችላሉ። እንግዲህ ለምን እንደሆነ ልንገርህ። ለምሳሌ ኮች ኮስቶን ድልድይ ነው የምትሆናቸው አይደለ? አንተ ነህ ድልድይ ሆናቸው የሆነ ቦታ ላይ የምታደርሳቸው። አንዳንዶቹ ልጆች በትክክለኛው መንገድ ይሄዳሉ። የሆነ ደረጃ ለምሳሌ 10ኛ ፎቅ ቢኖር በትክክል ስቴፕ ባይ ስቴፕ በደረጃ ሊወጡ ይችላሉ። እንደ ንቃተ ህሊና አይነት ልጆች ደግሞ በሊፍት መውጣት የሚፈልጉ ልጆች አሉ። ንቃተ ህሊና ይህንን ያደረገው ለምሳሌ እኔ ጩኸታቸውን የንቃተ ህሊናን ጩኸታ አይቼ ተረድቻለሁ። ወደ ቤተሰቦቹ ጋር ሲሄድ ያየሁት ነገር ለካ ልጅ እንደዚህ ሆነው እዛ ጋር ማሸነፍ የነበረበት ነገር ስላለ ነው። በጣም ፕራውድ አድርጌበታለሁ። በተለይ ቤተሰቦቹ ላይ ላደረገው ነገር በጣም ዛሬ ላይ አመሰግን ይችላል። እኔ ወደ አዲስ አበባ ባላመጣው ኖሮ ይህን እድልና ይህን ኦፖርቹኒቲ አያገኝም። ከዛ ቦታ አንተ ነው ወደዚህ ያመጣው ነው። የሰው ልጅ እንግዲህ ብስለት አለው አይደል? እኔ ንቃተ ህሊናን ያየሁበት መንገድ አለመብሰል ነው። ገና ብዙ ይቀረዋል። ወጣት ነው በእድሜው። አሁን ያሉት እንቅስቃሴዎቹ ጥሩና መልካም ናቸው። ግን ከጥሩ ዲሲፕሊን ጋር ቢያካሄዳቸው ነገ ያየው ቦታ ላይ መድረስ የሚፈልገው ቦታ ላይ ሊደርስ ይችላል ብዬ አስባለሁ። እንግዲህ እሱ የሄደበት መንገድና እኔ ነገሮችን የማይበት መንገድ የተለያዩ ናቸው። ኮልአውት በምን ተጠናቀቀ? እሱም እስከ መጨረሻው ሰዓት ድረስ ፋይት ማድረግ ፈልጋለሁ እያለ ነበረ። አንተ ደግሞ እኔም ፋይት ማድረግ ፈልጋለሁ በማናጀሬ በኩል መጨረስ ትችላላችሁ ብለህ አቅርበህ ነበረ። ለንቃተ እኮ አይደለም የንቃተ መልስ ላይ ነው እንደዛ። ለንቃተ አይደለም። በደንብ አዳምጠኝ እሺ። የሰራኋቸውን ቪዲዮዎች ወደኋላ መልሰህ ካያቸው እኔ ምንድን ነኝ ብያለሁ። ሙዋይታይ ፋይተር እኔን የሚመጥነኝ ሀገር ውስጥም ሊሆን ይችላል ኢንተርናሽናል ጨዋታ ካለ እንደታሰረ ውሻ መጫወት አይጠበቅብህም። አደ ፕሮፌሽን ምን ብያለሁ? ማናጀሬን አናግሩት።
በቃ ከሱ ስለዚህ ከላኩት ሰዎች ጋር የሚል ነው እሱን ነው ልታሰምርበት የፈለገው ምክንያቱም እሱ ሲናገር ከሱ ጀርባ ያሉትን ሰዎች አያለ ከሱ ጀርባ ያሉትን ሰዎች እነዚህ ከሱ ጀርባ እኮ ያሉ ሰዎች እኮ እነማን ናቸው ትላንት ነው ቤት ምን አይነት ታሪክ ነበራቸው በደንብ ያቆኛል በደንብ አውቃቸዋለሁ ተረዳኝ የኔን ዱላ በስም ማወቅ እንችላለን ማስተር ሚዲያውን አይመጥ ነገ ታንክ ዩ ሚዲያውን አይመጥ ሪስፔክት ባይ ዘ ዌይ ለዚህ ንግግር ለምን መሰለ እንደ አንድ የማርሻል አርት ሰው በስሜት ሳይሆን በሎጂክ አንደርስታንድ አድርገህ ይሄንን ስለመለስክ እኔ ፐርሰናሊ በጣም ትልቅ ሪስፔክት ሰጣለሁ ማስተር ታንክ ዩ አድማጭ ይሰማናል ብዙ ሰው እኔ ካሳለፍኩት ኤክስፒሪየንስ ማርሻል ላይ ካበረከትኩት ነገር ወደፊት እንድሰራው ከማስባቸው ነገሮች ነው ይሄን ማስተማርና ማስረዳት እንፈልጋለን ታንክ ዩ ስለዚህ ኮላውትን የተቀበልኩት እኔ ለንቃተ ህሊና ሳይሆን ለላኩት ሰዎች ጋር በሚል እንዝጋ ኖ ይኸውልህ የትኛውም ሰው ኮላውት ሊያደርግልኝ ይችላል የትኛውም ሰው ተረዳይ ኮላውቶቹን እቀበላለሁ ግን ውድድርና በተመለከተ ግን ማንም ሰው እኔን አይደለም እኔ እኮ ለልጆቼ ማናጀር ልሆን ይችላል ለኔ ደግሞ የኔ ማናጀር አለ እሱን ኮንታክት አድርጉት ስለዚህ እንኳን ከነዚህ ጋር አይደለም የትኛውንም ሰው ብታመጣልኝ እድሜና አቅም እስከፈቀደልኝ ድረስ ጮታል ስለዚህ ዛሬም ሊሆን ይችላል ነገም ሊሆን ይችላል ግን ማስቀምጣቸው ለውድድር ክራይቴሪያዎች አሉ እነዛ ክራይቴሪያዎች መሟላት አለባቸው ውድድርን እኮ በኔ ሌቭል አስተማሪ ሆኖ የተጫወተ እስቲ አንድ መምህር ጥቀስ የለም ማለት ኢትዮጵያ ውስጥ ስለዚህ እኔ እኮ ብቻ አይደለም የተጫወቱ ብዙ መምህራኖች መጫወት እንደሚችሉ እኮ ነው ያሳየሁት አሁንም እያልኩ ያለሁት እኮ ምንድነው የማስተማር ዲሲፕሊን ላይ ሆኜ ነው አይደለ ወደ ውድድር ደግሞ ቢዝነስ ስጠራኝ እኔ አይደለሁም የምወስነው የኔ ማናጀር አለ ከሱ ጋር ታወራለህ ትነጋገራለህ ጊዜና እቅዶች ይኖረዋል በዛ መሰረት ውድድሮች ይካሄዳሉ እነዛም አንተ ለውድድር የምጠራኝ ነገሮች እኔን የሚያሳምኑኝ የኔን ሌቭልና ደረጃ የሚጠብቁ ከሆነ ዋይናት ጮታል ወንድ ልጅ ነኝ እኮ ልጆቼ ብቻ እኮ አይደሉም ሜዳ ውስጥ የሚገቡት እኔም እኮ ሜዳ ውስጥ የምገባ ሰው ነኝ ሜዳ እኮ ለእኔ አዲስ አይደለም ግን በቂ ልምምድና ዝግጅት ይፈልጋል በቂ ልምምድና ዝግጅት ይፈልጋል ስለዚህ የሆነ ሰው ተነስቶ ጮኸ ብዬ እኔ መልስ የምመልስ ሰው አይደለሁም ግን የትኛውንም ኮላውት ማንም ሰው ኮላውት ይጠይቀኛል እኔ መንገድ ላይ የሆኑ ሰዎች መች ነው እናንተ የምንጋጠመው ይሉኛል የዱሬሳ የባለፈው ፋይት እንዴት ታየዋለህ ሙይታይ ፋይት የወንድ ልጅ ስፖርት ነው ብያለሁ ማሸነፍና መሸነፍ ያለበት ነው 100% የምትችለውን ነገር እስካደረክ ድረስ ለኔ ሁለቱም ማሸናፊዎች ናቸው if you win if you lose እሱ አይደለም ፖይንቴ እዛ ቦታ ላይ 100% የምትችለውን ነገር አድርገሃል ወይ ስለዚህ ውድድር ነው ዱሬሳ በተሳተፋቸው ውድድሮች ላይ ሁለት ጊዜ አሸንፎታል ረቢክ ደግሞ አሁን አሸንፏል ይሄ ውድድሩ ዓለም ውስጥ ስትኖር መሸነፍና ማሸነፍ ያለ ነው ይሄ ግን ማለት የመጨረሻ ነው ማለት አይደለም ሁለቱም ልጆቼ ናቸው ሁለቱም እንደ ኢትዮጵያ በጣም የለፉ በጣም የደከሙ ጎበዝ ፋይተሮች ናቸው እንደ ሞይታይ ፍለፊት የምናቀርባቸው ሰዎች ናቸው በተለይ ዱሬሳ ያው በባህሪ ራሱ የምትወደው ልጅ ነው በጣም እንደ አይነት ልጆች እንዲኖሩ ነው የለፋ ነው ሰለሞን በጣም ረቢቅም ስለዚህ እነዚህን ፋይተሮች እንደ ሀገር አበርክተናል ለስፖርቱም ደግሞ ዋጋ ከፍለዋል ነገ የተሻለ ቦታ እንዲደርሱ ደግሞ በጣም እንፈልጋለን በጣም አሪፍ የኢቲኤፍሲ ላይ የነበረው ውድድር ላይ በአንተና በረቢቅ መካከል በጣም ከፍተኛ የሆነ ጸብ ተፈጥሮ ነበር አንተ ከኢቲኤፍሲ አዘጋጆች ጋር ዲል ያላደረጋችሁት ነገር ነበረ መሰለኝ ታብራራልኛለህ በደንብ በክፍያ የሚል እንትን እና ዱሬሳ ይሄንን ውድድር ማካሄድ አይችልም ይሄንን ነገር ካልተሟላልን ባልክ ጊዜ ረቢቅ ብዙ ጊዜ ተዘጋጅቻለሁ ለዚህ ውድድር ህይወቴን ከፍያለሁ ይሄንን ውድድር መቅረት የለበትም ይሄንን ውድድር ግን ዱሬሳ ከቀረ ካንተ ከራስ ከማስተር ተሾመ ጋር ፋይት ለማድረግ ፈልጋለሁ ብሎ ተናግሮ ነበር ረቢቅ ከዛ በኋላ ደግሞ የኢቲኤፍሲ ውድድር ላይ ደግሞ ካሸነፈ በኋላ አንተ ዱሬሳን ይዘህ ስትወጣ
ነግሬህ ነበር ማስተር ተሼ እንደማሸንፈው እያለ ደግሞ እዛ ህዝብ መሀል ሲያወራ ነበርና እነዚህ ስሜቶች እንዴት ታያቸዋለህ አንተ? እንግዲህ እነሱ ገና ወጣት ፋይተሮች ናቸው። ወደዚህ ኢንዱስትሪ ወደዚህ ታይ ቦክሲንግ ኢንዱስትሪ የሚያመጣቸው እኔ ነኝ። የሚሰሯቸው ጥሩ ስራዎች አሉ። በዛ ውስጥ ደግሞ አንዳንድ መታረም የሚገባቸው የተወሰኑ ነገሮች ይኖራሉ። ግን ከሰሩት አንጻር ሳይ እኔ መምህር አይደለሁ። የተናገሩትን ነገር መያዝ አልፈልግም። ረቢቅ ለእኔ ልጄ ነው። ስሜታዊ ሆኖ የተናገራቸው ነገሮች ሊኖር ይችላል። ግን በአካል ቢነግረህ ግን ስቲል ለእኔ ልጄ ነው። አሁንም ሲያገኘኝ ለእኔ ጥሩ ፍቅር ያለው ጥሩ ክብር ያለው ልጄ ነው። ስለዚህ ከዚህ የተሻለ ቦታ እንዲደርስ የምመኘው ልጅ ነው። ስለዚህ ወደ ገንዘብ ሽልማቱ ከኢቲኤፍሲ ጋር ስንመጣ ባይዘዌ ይሄን ነገር የተማከርነው ቁጭ አድገን በጋራ ከተወዳዳሪዎች ጋር። ተወዳዳሪዎች ማለት ረቢቅና ዱሬሳ ሁለቱም የኔ ልጆች ናቸው። ምንድን ነው የምትፈልጉት ነው ያልኳቸው። ጥያቄውን ለእነሱ ነው ያቀረብኩት። ሁለቱም የመለሱልኝ መልስ ምንድነው? ብሩ ያንሳ እንሳ አንተ አስጨምርልን ንገርልን አሉ። ስለዚህ ጥያቄው ማን ነው? የሁለቱም እና ረቢቅ ለምን ያ ሁሉ ነገር ለምን አለ? ለዛውም ብሩ እኔ ከኪሴ ጨምርልሃለሁ ውድድሩ ከሚቀርብ ሁላ ብሎ ነበረ ረቢቅ። እንዳልኩ ነው። እኔ ረቢቅን የማይበት የምረዳበት መንገድ አለ። ልጄ ነው እያለ በጣም አሪፍ ልጅ ነው ረቢቅ። የዋ ነው። ውስጡ ክፋት ኖሮት አይደለም። ግን አሁን እየሰራ ካለበት ስፖርቱ ላይ እየደከመበት ካለበት አንጻር መምህሩ ነኝ። ሁሉን ነገር አላወራም፣ ግን ጥሩ ልጅ ነው። ስለዚህ የነበረው እውነታው ይሄው ነው። ስለዚህ እንዲያውም ምሳ ጋብዣቸው አንድ ወዳጅ አለኝ ሳሚ የሚባል ንቃተ ህሊናንም ከኤርፖርት እንዲቀበልልኝ ባይዘዌ ኤርፖርት ድረስ በመኪና እንዲቀበሉት ከማስተር ቢኑ ጋር ያደረኩት እኔ ነኝ። ለሁሉም ልጆች ዋጋ ከፍላለሁ። ባይዘዌ የሆነ ቦታ እንዲደርሱ በጣም ሳፖርት አደርጋለሁ። እና እነዚህ ልጆች ረቢቅንና ግሬሳን ቁጭ አድርጌ ምሳ ጋብዤ በርቱ፣ የእናንተ ጊዜ ነው፣ በደንብ መስራት አለባችሁ፣ ገንዘብ ማግኘት አለባችሁ ብዬ። ስለዚህ የጋራ ሀሳባችሁ ነው? አዎ የጋራ ሀሳባችን ነው። ስለዚህ ብሩ ያንሳል ይጨመርልን ብለህ ንገርልን አሉ። በዛ መሰረት እኔ ለእነዚህ አትሌቶች አሸነፉም ተሸነፉም ገንዘቡ ትንሽ ነው ያንሳቸዋል የሚለውን ነገር ለፕሮግራሙን ለሚያዘጋጁት አካል ጋር አልኩኝ። እንግዲህ በወቅቱ ደግሞ ሌላ የተነሱ ሀሳቦች ተነሱ። ሆነም ቀረ እኔ እንዳልኩ ነው። ፊት ለፊት መናገር ያለብኝን ነገር እስከተናገርኩ ድረስ ምንም የሚቆጨኝ ነገር የለም። ተወጥቶ ግን ሚዲያ ላይ ግን እኔ ስፖርቱን ይሄ ተወዳዳሪዎቹ እንዳይወዳደሩ እንዳደረግኩ ምናምን የተደረጉ ነገሮች አሉ። እነዛ ነገሮች ማን ነው ከጀርባቸው እነዚህን ሴራዎች የሚሰራው? ሁላችንም። ለዛውም ማስተር ተሼ ምቀኛ ነው፣ እንቅፋት ሆነዋል ይህንን ስፖርት እንዳይካሄድ ብሎ አዘጋጁ አካል አንድ ሶሻል ሚዲያ ላይ ሁላ ሲያወራ ሰምቼ ነበረ። አስፈላጊ ከሆነ ቪዲዮዎችን ማሳየት እንችላለን እሱ ያወራበትን። እና በትክክል አንተ ምቀኛ ነህ? ውድድሩ እንዳይዘጋጅ ስትለፋ ነበር? ይኸውልህ ገና ምቀኛ የሚለውን ነገር ራሱ እነሱ ቢያስረዱኝ አሪፍ ነው። ምክንያቱም እኔ አላውቀውም ምቀኝነትን የሚያውቀው ምቀኛ የሆነ ሰው ግን እውነትን አወራሃለሁ፣ ህግን እከተላለሁ። ስለዚህ ሁል ጊዜ የሆነ ነገር ማድረግ ሲያቅታቸው ስም የማጥፋት ስራዎችን ይሰራሉ። እነዚህ ስም ማጥፋት የሚሰሩ ሰዎች ደግሞ ትላንት እኔ ስር የነበሩ ሰዎች ናቸው። እኔ ቤት ውስጥ ትላንት እኔ ተማሪ የነበሩ ሰዎች ናቸው። ስለዚህ እነሱ ውስጥ ያለው ኢጎ ነው ያንን የሚያደርገው። እኔ ውስጥ ያለው ግን እንደዛ አይደለም። ስፖርቱ እንዲያደግ እንዲስፋፋ አይደል የደከምኩት። ውድድሮች እንዲካሄዱ በደንብ እፈልጋለሁ። ስለዚህ ግን እውነታውን ግን እናገራለሁ። አትሌቶች ይጠቀሙ ማለት ምቀኝነት አይደለም። አንተ ሶሻል ሚዲያውን ብዙ ተከታይ ስላለ በዙሪያ ብዙ ሆዳደሮች ስላሉ አንተ የምታጫጫኸው ነገር እኔን አይመለከተኝም። እኔ ጋር ደርሶ ምንም አይነት ስሜት አይሰማም። ምክንያቱም ንጹህነት ነው። ስለዚህ አንተ ሆዳደሮች አሉ ውስጥ ገንዘብ እየሰጠ ሶሻል ሚዲያ ላይ ልታሰራብኝ ትችላለህ። ስም ማጥፋት ስራዎችን ልትሰራ ትችላለህ። ጉዳይ አይደለም። ምክንያቱም ራሴን የማውቀው ራሴ ነኝ።
ለራሴ ኑሮዬን የምኖረው እኔ ነኝ። ራሴን እናውቃለሁ አይደል? ስህተት ስሰራ ብቻ ነው ሊያመኝ ሊጸጽተኝ የሚችለው። ስለዚህ ሶሻል ሚዲያ ላይ የተወሩት ነገሮች ከጀርባቸው ሌላ ዓላማ ሌላ ባክግራውንድ ስላላቸው፣ ስለዚህ እንደኔ ውድድሩ እንዲካሄድ በጣም ዋጋ ከፍያለሁ። ለዛም እኮ ተወዳዳሪ ለፍቼ ይዤ መጥቻለሁ። ስለዚህ ፍላጎቱ ባይኖረኝ ተወዳዳሪ ላይ አለፋ ጊዜን እዛ ላይ ዌስት አላረግም እና ግን ያሉት እውነታዎች እነዚህ ናቸው። ከዛ እንደ ፌዴሬሽን ቴክኒክ ሊድ የማደርጋቸው ነገሮች ነበሩ። የሆኑ መስመሮች ትክክል እንዳልሆኑ ሳቅ ምን ወሰንኩ፣ እስቲ እነዚህ ሰው ጥሩም ብሰራ ተሾመ ምቀኛ ነው ሊያበላሽብን ነው ይላሉ። ስለዚህ እስቲ እኔ ራሴን ላርቅና ልተው አልኩኝ። ቴክኒኩን ለጊዜው አልፈልግም አልኩኝ። ውድድሩ እንዲካሄድ አደረግን። ውድድሩ ላይ ደግሞ የተፈጠሩትን ስህተቶች አይተሃል። እነዛ ስህተቶች ከመፈጠራቸው በፊት ተናግሬ ነበር። እነዚህ ስህተቶች ይፈጠራሉ ብዬ ስናገር ከሙያ አንግል ነው የማወራው፣ ከለፋሁበት ልፋት አንጻር ነው የማወራው። ትላንት ውድድሩን ያዘጋጀው እኮ ልጅ እኮ የኔ ተማሪ ነው። እኔ እኮ ውድድር ሳዘጋጅ ከኔ ጀርባ እኮ የነበረ ልጅ ነው። ስለዚህ ዛሬ እዛ ውድድር ለማዘጋጀቱ እኔ እኮ መሰረት ነው። ኮምባክት ስፖርትን ለማዘጋጀት አሉ ቪዲዮቹ እኔ ጋር። እኔ እንኳን ስወዳደር እኮ ከኔ ከጀርባ የነበረ ልጅ ነው። ስለዚህ ዛሬ ትልቅ ውድድር ማዘጋጀቱ እንዴት ነው ደስ የማይለኝ? ሊያውም እኔ ቤት የነበረ ሰው፣ እኔ በቅርብ የማውቀው ሰው እንዴት ደስ አይለኝም? በጣም ደስ ይለኛል። ስለዚህ እኔ የሰራሁትን ቪዲዮ ካስታወስክ በዚህ ውድድር እኔ ትርፋማ ነኝ ብያለሁ። ትርፌ ምንድን ነው? ስፖርቱ መታየቱ፣ በዛ ሌቭል መታየቱ ያለ እኔ ትርፍ ነው። በጣም አሪፍ። አሁን ሌላ የውድድር አካል መጥቷል። ኢትዮ ፋይት ናይት አንተ እንዳሰልጣኝ ሁለቱም ላይ ፓርቲሲፔት እያደረክ ነው። ኢቲኤፍሲ ላይም አለ፣ ኢፊኤል ላይም አለ ኢትዮ ፋይት ናይት። እነዚህ ሁለቱም መምጣታቸው ስፔሻሊ ደግሞ ኢትዮ ፋይት ናይት መምጣቱ ምን ታስባለህ? ለስፖርቱ ምን አይነት የእድገት ሚና ይጫወታል ብለህ ታስባለህ? ኢትዮ ፋይት ናይት ከባለቤቱ ጋር ከማስተር ዳግም ጋር ዛሬ አይደለም የምንተዋወቀው። ምክንያቱም ከዛሬ 18 ዓመት በፊት ብሔራዊ ቡድን ውስጥ ታይኮንዶ ናሽናል ቲም ውስጥ አንድ ላይ የነበረን ጓደኛ ነው። ዛሬ ላይ ኢትዮጵያ ውስጥ የሚፈጠሩት ማርሻል አርቶች ላይ ትልቅ ተጽዕኖ የሚፈጥሩት እዛ ቲም ውስጥ የነበሩ ልጆች ናቸው። ስለዚህ ስፖርቱ ላይ የነበረን ጠንካራ ነገር ነው ዛሬ ላይ አብረን እንድንሰራ ማርሻል አርቱን እንድናሳድግ ያሰባሰባል። ወደ ኢትዮ ፋይት ናይት ስመለስልህ ብዙ ስራዎችን አብረን ሰርተናል። ከዚህ በፊት የማዘጋጃቸው ውድድሮች ላይ ስፖንሰር አድርጎኝ ለተወዳዳሪዎች የጓንት ሽልማት አድርገናል ብዙ። ስለዚህ ዛሬ የመጣ ተቋም ሳይሆን የቆየ ኦርጋናይዜሽን ነው። እኔም እሱም ውድድር አዘጋጅተናል በተደጋጋሚ። በእነዚህ ሂደቶች ውስጥ ግን በጣም ለእኛ ሳፖርቲቭ ነበር ኢትዮ ፋይት ናይት። ስለዚህ እንደ ኢትዮ ፋይት ናይት ብዙ ተቋማቶች መምጣታቸው አትሌቱን ይጠቅማል፣ ተወዳዳሪውን ይጠቅማል፣ አሰልጣኙን ይጠቅማል፣ የሚዲያ ባለሙያውን ይጠቅማል። እንደ ሀገር መልካም ለወጣቱ አዲስ ምዕራፍን ይከፍታል። ስለዚህ ኢትዮ ፋይት ናይትም ኢቲኤፍሲም መምጣታቸው ለወጣቱ ጥሩ ነው። ስለዚህ እኔ ወደ የትኛውም ሳይድ አድርጌ አይደለም፣ ግን ስራ ነውና ስራ ወደ ተጠራህበት መስራት መቻል አለብን። ለምሳሌ ኢቲኤፍሲ ሲጠራን እኮ ስራ ሰርቻለሁ አይደል? ተወዳዳሪ ሄጄ ተገኝቻለሁ፣ ሰርቻለሁ። ኢትዮ ፋይት ናይት ደግሞ ዛሬ ደግሞ ውድድር እያዘጋጀ ነው፣ እሰራለሁ። ነገም ደግሞ ሌላም አካል ከመጣ ዋይናት። ስለዚህ ኒውትራል ነኝ፣ ከየትኛውም አካል ጋር እሰራለሁ። ግን ስራዎቹ መልካም ከሆኑ የሚሰሩ ስራዎችን አላማቸውን፣ ጎላቸውን ምን ያህል ረጅም እቅድ ሊጓዝ ይችላል፣ ምንድን ነው የዚህ ካምፓኒ አላማ የሚለውን ነገር ግን አያለሁ። እነዚህ አላማዎቹ እኔን የማይመጥኑ ከሆነ እዛ ውስጥ ኢንቮልቭ ማድረግ አልፈልግም። ስለዚህ ኢትዮ ፋይት ናይት ጋር እንግዲህ ረጅም ፕላናቸውን አይቼ እቅዳቸውን አይቼ አትሌቶች ላይ፣ አሰልጣኞች ላይ፣ ስፖርተኛው ላይ ምንድን ነው ቤኔፊት? እኔ ተወዳዳሪ ማቅረብ ብቻ ነው? እንደ መስራች ስፖርቱ ላይ ዋጋ እንደከፈለ ሰው ምንድን ነው የኔስ ቤኔፊት? እኔ እኮ ገበሬ ነኝ። እኔ የዘራሁትን ነው አይደል አንተ የምታጭለው? ሰው ገበሬውን እኮ ለዘራው ዘር አፕሪሺየት የማታደርገው ከሆነ
ነገ እኮ የተሻለ ምርት አያቀርብልህ። ለአንተ ግብአት የሚሆኑትን አትሌቶች እያቀረበልህ አሰልጣኙን ከተወዳዳሪው እንዲጣላ ስራ እየሰራ እንደዛ እየሰራ እኔ ደስተኛ ሆኜ አንተ ኢንዱስትሪ ላይ አልመጣም። ግን ጥሩ ሆነ ለአትሌቶቹ የምታጋራው ነገር ለስፖርቱ የምታበረክተው ነገር መልካም ከሆነ በገንዘብ አይደለም በነፃ የሚሰራ። እኔ ውድድር ሳዘጋጅ 2 መኪናዎችን ሸጫለሁ። ለስፖርቱ ማደግ ነው። ዛሬ ላይ እዚህ ደርሶ ሳይሆን ደስ ይለኛል። እግዚአብሔር ይመስገን አሁንም ጥሩ ነኝ። ኢኮኖሚካሊ ወጣት ነኝ፣ እሰራለሁ። ስለዚህ ኢትዮ ፋይት ናይት በመምጣቱ እጅግ በጣም ደስተኛ ነኝ። አፍሪካ ዩናይትድ ኤምኤምኤ አብሬ በጋራ እየሰራሁኝ ነው። ስለዚህ እነዚህ የውድድር ኮምባክት ስፖርት ኦርጋናይዘሮች መምጣታቸው ለአትሌቱ በተለይ ለማርሻል አርት ቤተሰቡ ጥሩ እድል ነው ብዬ አስባለሁ። አንዳንድ ሰዎች ምን ይላሉ? የኢቲኤፍሲ ላይ የነበረው ውድድር ፈርቀዳጅ ነው። ኢትዮጵያ ውስጥ በጣም ትልልቅ ነገሮች ሰርተዋል። ግን ገኛቸው ብዙ አሰልጣኞች ባለፈው ስጠይቃቸው ከኢትዮ ፋይት ናይት ከኢቲኤፍሲ ኢትዮ ፋይት ናይት ይሻለናል ብለው ሀሳብ አቅርበውልኝ ነበረ እና እኔ ያኛውም ይሄኛውም አይበልጥም፣ ለማርሻል አርት እድገት ሁሉም እኩል የሆነ አስተዋጽኦ አላቸው ብዬ ስናገር ምንድን ነው ያሉኝ? ኢቲኤፍሲ የእኛም ማርሻል አርት ሰድበዋል፣ አሰልጣኞች አላከበርም፣ አሰልጣኞች በአደባባይ ያዋርደዋል። ኢትዮ ፋይት ናይት ደግሞ ይዞት የመጣው ሀሳብ ሁሉም ማርሻል አርቶች ሪስፔክት አድርጎ ነው የጀመረው። ካዘጋጁ አካል ጀምሮ ስትጀምር ኢትዮ ፋይት ናይት የ6ኛ ዳን ባለቤት ግሎባል ማስተር ነው። ስለዚህ ማርሻል አርታችንን ስላከበረልን ነው ከዚህ ጋር የተለጠፍ ነው ያሉኝ ሰዎች ነበሩ። አንዳንዱ ሰዎች ደግሞ እንዴት ሳይት ይዛላችሁ ሁለቱም ጥሩ አይደለም ወይ ለሀገር እድገት ብለው ብዙ የተቆጠኑም ሰዎች ነበሩና ምን ትላለች ማርሻል አርትን በማዋረድና ማርሻል አርትን በማክበር የምትለውን ጥያቄ? ቅድም እንዳልኩ እኮ ነው ይሄ ማርሻል አርት የምታየው ኢንስትራክተር ለዛሬ ለኢትዮጵያ ኮምባክት ስፖርት መድረስ ትልቁን ድርሻ የሚወስደው ይሄ ማርሻል አርት ቤተሰብ ነው። ዛሬ ላይ ሰብስበህ አወዳድራለሁ የምትላቸውን ፋይተሮች ከየት አመጣቸው? ከዚህ ከማርሻል አርት ቤተሰብ አይደል የወሰድከው? ስለዚህ ይህ ማርሻል አርት ቤተሰብ ባለው ጊዜ ባለው ኤክስፒሪየንስ ባለው እውቀት ለፍቶ ደክሞ ያስተማራቸው ተወዳዳሪዎችን ነው ዛሬ ይዘህ እዛ ቦታ ላይ የቀረብከው። ስለዚህ ያንን ሰርተው የመጡልህን ሰዎች እነዛን ተወዳዳሪ ያቀረቡልህን የኢትዮጵያ ማርሻል አርት ባለሙያዎችን አለማክበር ማለት ስህተት እዛ ጋር ይጀምራል። ኔክስት ለአንተ አትሌቶችን ፕሮቫይድ የሚያደርግልህ ሰው ታጣለህ፣ ትረስት ታጣለህ። ምን ተሰማ አንተ እንደዛ ስትሰድብ አደባባይ ላይ? እኔ ብዙ ተሰድቤያለሁ፣ ግን እንዳልኩ ነው እውነታዎች አሉ። አይ እንዲሁ ያቺ ውድድር ላይ ብዙ ስድቦች ነበሩ ለማርሻል አርት አሰልጣኝ እና ያችን ታይም አንተ አወዳዳሪ ሆነህ እዛች ሜዳ ላይ ገብተህ እንደዚህ አይነት ስድብ ተሸክመ ስትወጣ አንተ ብቻ አይደለም እዛ የተገኘ የማርሻል አርት ባለሙያ በሙሉ አንዴ ፌክ ማርሻል አርት ሲባል አንዴ አሰልፌ ገርፋቸዋለሁ ሲባል ብዙ ነገሮች ሲባል እንዳሰልጣኝ ምን ፊል አረካንተ? እንዳልኩ ነው እኔ እንደ ማርሻል አርት ኢንስትራክተር መጀመሪያ ኢሞሽኔን ዋጥ ማድረግ እፈልጋለሁ። ምክንያቱም የሆነ ስኬት ላይ መድረስ ስለምፈልግ ወጥተው የተሳደቡት ሰዎች ወይም ማርሻል አርቱን በዛ ልክ ወጥተው የተናገሩት ሰዎች ፕራክቲካሊ ብታያቸው በማርሻል አርቱ ህይወት ላይ ትልቅ ሰክሰስ ወይም ትልቅ ውጤት ላይ የደረሱ ሰዎች አይደሉም። በማርሻል አርቱ ላይ ትንሽ ኤክስፒሪየንስ የነበራቸው ሰዎች ናቸው። ስለዚህ በዛ ልክ ሙያተኛው ላይ ወጥተው አፋቸውን የከፈቱት ለዛ በዛ ልክ ኤክስፒሪየንስ የሌላቸው ቅድም እንዳልኩ ነው 10ኛ ፎቅ ላይ በደረጃ የወጣ ሰው ያቺ 10ኛ ፎቅ ምን ማለት እንደሆነች ለመውረድ እንኳን እንደ ከባድ እንደሆነች ለመውጣት አይደለም ቁልቁለት እንኳን ለመውረድ ከባድ እንደሆነች ያውቃል። በሊፍት የመጣ ሰው አያውቀውም፣ ምክንያቱም ዊዝን ሰከንድ ውስጥ እዛ ቦታ ላይ ስለሚመጣ። ስለዚህ እነዛ ሰዎች በማርሻል አርት ኢንዱስትሪ ውስጥ የነበራቸው ኤክስፒሪየንስ ምንድን ነው? ኢትዮጵያ ዛሬ ማርሻል አርት ላለበችበት ሌቭል ያበረከቱት እነማን ናቸው? የትኞቹን ኢንስትራክተር? እኛም እኮ አይደለም ከኛ በላይ እኮ ሲኒየሮች አሉ። እኛን እነሱን አይተና ቅብብሎሽ አይደል? ማርሻል አርቱን እኮ በቅብብሎሽ ነው እዚህ ጋር ያመጣ ነው። ነገ ደግሞ እኮ እነ ድሬሳ ከኛ ይቀበሉታል፣ ከኛ ተቀብለው ደግሞ የተሻለ ያደርጉታል። በዚህ ነው ማርሻል አርቱ በመማር በማስተማር ውስጥ ነው እዚህ የደረሰው። ስለዚህ የመጀመሪያውን መነሻህን ካላከበርከው ነገ መድረሻ መልካም አይሆንም። ለምሳሌ ትላንት እንደፈነጨው ዛሬ እየፈነጨ አይደለም።
ማሳያዎች ናቸው። ለምን አየው የሰው ፊድባክ ዛሬ ኢትዮ ፋይት ናይት እኮ መምጣቱ ማርሻል አርት ቤተሰቡ እንዴት እኮ ሪስፔክት አድርጎ እንደያዘው አይተናል። ስለዚህ ስፖርቱን ልታስተላልፍ ፕሮሞት ልታደርግበት የሚገባውን መንገድ በደንብ ማወቅ መቻል አለብህ። የትኛውም ኢትዮጵያዊ በክብሩ ከመጣ አይደራደርም። የትኛውም ቢኦነስት ነው የምነግርህ፣ የትኛውም ክብሩን ቢደበው ይሻለዋል። ክብሩን ከነካህበት መልካም አይሆንም፣ ነገሮች መልካም አይሆንም። ረጅም ጎል ለመጓዝ የምታስባቸው ነገሮች ነገር በአጭር ይቆማል። ረጅም ለመጓዝ በጥሩ ዲሲፕሊን በጥሩ ስነ ምግባር ስፖርትን ፕሮሞት እያደረግ ማርኬቲንግን እየሰራ እንደ ተጽዕኖ ፈጣሪ ደግሞ እንደ ወጣት መስራት ያለብህን ነገር እየሰራ ሜክመን እያደረግ ሰዎችን ፖዚቲቭሊ ደግሞ እየረዳህ እያገዝክ የተሻለ መሆን ይቻላል። ማርሻል አርቱን እያገዝክ። በጣም አሪፍ። አሁን እነዚህ የኤምኤምኤ ውድድሮች ከመጡ በኋላ እንግዲህ አንድ ሰው ኤምኤምኤ ውድድር ለመወዳደር አሁን በኢትዮጵያ እየተዘጋጁ ባሉበት እንትን ህጋዊ ፈቃድ ካላቸው ትምህርት ቤቶች መምጣት አለበት ግዴታ። አንድ ተወዳዳሪ እዛ ሜዳ ላይ በሙይታይ መግባት ቢፈልግ ህጋዊ የሙይታይ ፈቃድ ያለው አሰልጣኝ ያስፈልገዋል። አሁን ግን በየሰፈሩ በየሶሻል ሚዲያ የምናያቸው ኮልአውት የሚያደርጉ ሰዎች በጣም በዝቷል። ከስፖርተኛው በላይ ይሄ ፍቃድ ካላቸው አሰልጣኞች ጋር ከሚሰራ ስፖርተኛ በላይ በየሰፈሩ ኮልአውት የሚያደርጉ ሰዎች ሶሻል ሚዲያ ላይ በጣም በዝቷል። ለእነዚህ ምን ትላለህ? የኔ እይታ የተለየ ነው። ነገሮችን የማይበት እይታ የተለየ ነው። እኔ ኮልአውታቸውን ከምን አንግል ነው ማየው? ያ ልጅ እኮ እዛ ጋር እየጮኸ ያለው መታየት ስለፈለገ ነው። ምክንያቱም እሱ ያለውን ኤክስፒሪየንስ እና ማሳየት ይፈልጋል። በምን ያሳይ? ግን አሁን መስተካከል ያለበት ምንድን ነው? የቱ ጋ ነው? እንዴት ራሱን ወደ ማርኬቲንግ ማምጣት እንዳለበት ምን ማድረግ ነው? አቅጣጫውን ማሳየት። ያንን አቅጣጫ ያሳያቸው አካል የለም። ለምሳሌ ራሱን ለማውጣት አንተን በመስደብ ትራሽቶክ በማድረግ ነው ያዩት። ግን አደ ፕሮፌሽን በልምምድ በሚያሳዩት እንቅስቃሴ ራሳቸውን ግን ማውጣት ይችላሉ። በሚሰሯቸው ቻሌንጆች ለምሳሌ ጆኒን ልናነሳው እንችላለን። ጆኒ የመጀመሪያዎቹ አመጣጦቹ ካየ መልካም ነበሩ። ለምሳሌ ቻሌንጆችን እየሰራ አይደለ? ከሱ ሄቪ ዌይት የሆኑትን ሰዎች ምን እያደረገ ጁጁሱን እኮ ፕሮሞት አድርጓል አይደል? የመጣበት መንገድ መጥፎ ንግግሮች አልነበሩ። ስለዚህ ስፖርቱ ላይ መምጣት የሚፈልጉት ወጣቶች ከምን አንግል ነው? እነዛን ጩኸቶች የሚጮሁት ማን እንዲሰማቸው ነው? የትኛው አካል እንዲሰማቸው ነው? ስለዚህ እዚህ ላይ ውድድሩንም የሚያዘጋጁት አካላትም ሊሆኑ ይችላሉ፣ አሰልጣኞችም ሊሆኑ ይችላሉ። በደንብ ለምሳሌ በደንብ መስማት አለባቸው። ንቃተ ህሊና እኮ ሲጮህ ነው ያመጣሁት። እስቲ ዚ ሊጮት ምንድን ነው? እስቲ እናቅርበውና እኛ ጋር እናምጣው፣ ትሬኒንግን እንስጠው፣ እስቲ እንየው ብለን ከሆነ ያመጣ ነው። ብዙ በየገጠር ውስጥ በየጫካ ውስጥ በጣም ጠንካራ የሆኑ ወጣቶች አሉ፣ በጣም ስትሮንግ የሆኑ እነዛን ልጆች ወደዚህ ማምጣት ይፈልጋል። እና አንዳንዴ እኔ የሆነ ቦታ ሞይታይ ተብሎ ምናምን ሳይም አልቃወም። መጀመሪያ ፍላጎት አይደል የሚቀድመው እዛ ውስጥ ማየው ምንድነው የነዛን ሰዎች ፍላጎት። ግን እነዛን ሰዎች ደግሞ ወደ ትክክለኛው ሲስተም እንዲመጡ ያስተማራቸው ሰው የለም፣ ያሳያቸው ሰው የለም። ለምሳሌ እንዳይመጡም እኮ እኔ ብዙ ስልጠና ሰጥቻለሁ፣ በጣም ብዙ ስልጠና ሰጥቻለሁ። እንዳይመጡ እኮ ከተለያየ ስፖርት ተቋማት እኮ እግድ የሚደረግባቸው አሉ። ለምሳሌ ከታይኳንዶ ወደ ሙይታይ ልጆች እኮ እንዳይመጡ ዳናቸው ይሰረዛል የተባሉ ልጆች አሉ። የሰው ልጅ መማር እኮ መብት አለው፣ ማወቅ እኮ መብት አለው። ገንዘቡን ጊዜው ኖሮት መማር ከቻለ ምን ችግር? እንደውም አቅም ቢኖረን እኮ ትልልቅ ካምፖችን ከፍተን ወጣቶች የዚህ አይነት ኤክስፒሪየንስ እንዲኖራቸው ምን ማድረግ እንችላለን? ማስተማር ነበረብን። ስለዚህ ከዛ አንግል ወጣቱም ያልተደገፈበት መንገዶች አሉ። ከዛ አንግል ነው ጩኸቶቹን የተለያዩ ኮላውቶችን የምንረዳቸው። ግን ጥሩ ነው። ወደ ሲስተም ደግሞ ቢመጡ ከተማ ውስጥ በደንብ ኤክስፒሪየንስ እየሆኑ ያሉ ብዙ አሰልጣኞች አሉ። ከነዛ አሰልጣኞች ጋር
ተጠግተው ቢመካከሩ አብሮ ቢሰሩ ወደ ፌዴሬሽናችን ቢጠጉ በጣም ኢንቴግሬትድ ማርሻል አርት ፌዴሬሽን ባይዘው ፕሬዚዳንቱንም ጸሐፊውንም በዚህ አጋጣሚ ማመስገን እፈልጋለሁ። በጣም ፖዚቲቮች ናቸው ለስፖርቱ። በተለይ አቶ አብዱራህማን ገንዘቡን ጊዜውን ኢንቨስት አድርጎ ቢሰራ ሰው ነው እና ወደዚህ ነገር ቢመጡ አትሊስት የሚወዳደሩበት መንገድ፣ ስፖርቶቹን ስልጠናዎችን አግኝተው ፍቃድ የሚያገኙበት መንገድ፣ እነዚህ ሁሉ ኦፖርቹኒቲዎች ይመቻቻሉ። ከዛ አንገል የወጣቶቹንም ጥያቄዎች በተወሰነ መልኩ ለመመለስ ካየሁን ከኢንቴግሬትድ ማርሻል አርት ፌዴሬሽን ጋር 2 ጊዜ ስልጠና አዘጋጅተናል። ያየሃቸው ስልጠናዎች እነዚህንም ለመመለስ ነው። አሁን የሙይታይ ሰልጣኞች ፍላጎት በጣም እየተስፋፋ ነው ያለው ሀገር ውስጥ። ያው ያንተ ድሪምም እሱ ነበር መሰለኝ። አሁን ደግሞ በዚህ ወር ከፍተኛ የሆነ ስልጠና አዘጋጅታችሁ በሀገር አቀፍ ደረጃ በጣም ብዙ አሰልጣኞች የተሳተፉበት ፕሮግራም አይተናልና ዛሬም ከዛ መልስ ነው ያገኘን። ይህንን ስልጠና ዓላማው ምንድን ነው? ምን ያክል ሰው ተሳትፏል? በዓለም አቀፍ ደረጃ ያለው ተቀባይነትስ ምን ይመስላል? እሱን ብታብራራልኝ። አሁን የምንሰጠው የአሰልጣኝነት ኮቺንግ ስልጠና ምክንያቱም አሰልጣኞችን የማብቃት ስራ ነው። በእርግጥም በመጀመሪያም የበቁ አሰልጣኞች ናቸው። በነበራቸው የማርሻል አርት ኤክስፒሪየንስ ላይ ረጅም ኤክስፒሪየንስ፣ አብዛኞቹ ከ15 እና 20 ዓመት ኤክስፒሪየንስ ያላቸው አሉ። ለነዚህ አሰልጣኞቻችን አዲስ ቦክስ እና አዲስ ኪክ ልናስተምር አይደለም የጠራ ናቸው። የሙይታይም ፕሪንሲፕል ሙይታይ ማለት ምንድን ነው የሚለውን ነገር ከቤዚክ ነው እያስተማርናቸው ያለው። ያ ማለት ምንድነው? በስራቸው እያንዳንዱ አሰልጣኝ ከ100 እና ከ150 በላይ ሰልጣኞች አሏቸው ወደ የተቋሞቻቸው ሲመለሱ። ስለዚህ ለዚህ ለኮምባክት ስፖርቱ የጀርባ አጥንት ይሆኑናል። ነገ ብዙ ተወዳዳሪዎችን ብዙ አትሌቶችን ይዘውልን ይመጣሉ። እነሱ በእድሜያቸው ያልተጠቀሙትን ነገር ልጆቻቸው ግን እንዲጠቀሙ መንገዶችን ምን ያደርጉልናል? ይከፍቱልናል ነው እና ከዛ አንግል አሰልጣኞች ላይ ስልጠናዎችን እየሰጠን እንገኛለን። ምክንያቱም አብዛኞቹን ወደዚህ ሲስተም ማምጣት ስላለብን ከዛ አንግል ሙያተኛውን በደንብ እያሰለጠን እንገኛለን። ስንት ሰው ተሳተፈ በዚህ ፕሮግራም ላይ እስካሁን ድረስ? የባለፈው ስልጠና ላይ ኦልሞስት 110 ሰው ነው ፓርቲሲፔት ያደረገው። በጣም ብዙ ነው። የአሁኑ ላይ ደግሞ የምናደረግን ሲኒየሪቲ ብለን ከ4ኛ ዳን በላይ አለና 20 ሰው። ምክንያቱም አቶ ዳንኤል ናቸው ጂምናዚየሙን የፈቀዱልና ከኢንቴግሬትድ ማርሻል አርት ፌዴሬሽን ጋር በመሆን አቶ ዳንኤልን በዚሁ አጋጣሚ አመሰግናለሁ። አቶ ዳንኤል የኪክቦክስ ፕሬዚዳንት ናቸው። በጣም ስፖርቱ ላይ የለፋ ወጣት ነው። አሁን ሰዓት ባለሀብት ነው። ስፖርት ላይ በደንብ እየተንቀሳቀሰ ያለ ሰው ነው እና ይህን ስልጠና ለመስጠት ጂምናዚየማቸውን ፈቀዱልንና ያው ለተወሰነ ሰው ብለን ስታንዳርድ አወጣን። 20 ሰው ብለን ከፌዴሬሽኑ ጋር ተማክረን ኦልሞስት ወደ 22-23 ሰው ስልጠና እየሰጠን ነው። በጣም አሪፍ። እዚሁ ስልጠና ላይ ዛሬ ጧት አንድ ቅሬታ አንዳንድ ሰዎች ጻፉልኝ። ምንድነው የጻፉልኝ? ሙይታይ የተከበረ ስፖርት ነው። ልክ እንደ ወርልድ ቴኳንዶ እንደ ውሽ እንደ ሁሉም ስፖርቶች የራሱን የሆነ ክብር አለው። ወርልድ ቴኳንዶ አንድ ሰው ሲገባ ከቤዚክ ጀምሮ ነው መስራት ያለበት እና ብላክ ቤልት ለማግኘት በጣም ጊዜ ይፈልጋሉ። ዳን ምናምን ደግሞ ያው እንደምታውቀው በየ3 ዓመቱ በየ5 ዓመቱ እያለ ይቀጥላል። አሁን እነዚህ አሰልጣኞች ተሰብስበው ኢንቴግሬትድ ማርሻል አርት ከሙይታይ ጋር ሆኖ የሚሰጡት ስልጠና ገንዘብ ለመሰብሰብ ነው ወይስ በትክክል አሰልጣኞቹን የአንድ ሳምንት ስልጠና ሰጥተው የአሰልጣኞች ፍቃድ ይሰጧቸዋል? እና ይሄ ቢዝነስ አይደለም ወይ? ሰው እንዴት በአንድ ሳምንት ስልጠና የሙይታይ አሰልጣኝ መሆን ይችላል? የሚሉ ትንሽ ቅሬታዎች ሰምቼ ነበረ። ምን መልሳለህ ለዚህ? በመጀመሪያ ጥያቄዎች መነሳታቸው ምንም አይነት ችግር የለውም፣ ግን ኢጓችንን መተው መቻል አለብን። እነዚህ አሰልጣኞች ወደ ሌጋሊቲ ያመጣናቸው እንጂ ኤክስፒሪየንስድ ናቸው። ከ20 ዓመት በላይ ኤክስፒሪየንስ ሊሆኑ አሰልጣኞች አሉ እኮ በሌላ ሙያ በሙይታይ ሳይሆን ከውሹም ከቴኳንዶም ሲመጡ 20 ዓመት ያሰሩበት ወይ ቴኳንዶ ነው ወይ ውሹ ነው፣ በዛ ፊልድ ማለት ነው። ግን ለሙይታይ አዲስ ተማሪዎች ናቸው። እሱን ነው ጥያቄው። ይኸውልህ አዲስ ጀማሪ ሰው ሲመጣ ገና ስለ ፓንች ታስተምረዋለህ። እነዚህ አሰልጣኞች እኮ
ከኔ በፊት አንዳንዶቹ በእድሜ ሲኒሪቲ እኔን እኮ የሚቀድሙኝ አሉ እዛው ስልጠና ውስጥ ከኔ በፊት እኮ ፓንች የጨበጡ ሰዎች ናቸው። ከኔ በፊት እኮ ኪክ ያደረጉ ሰዎች ናቸው። ለእነዚህ ሰዎች እኔ አሁን እኮ ቦክስ መጨበጥ እንዲህ ነው ብዬ እያስተማርኩ አይደለም። ኪክ እኮ እንዲህ ነው ብዬ እያስተማርኩ አይደለም። ኦኬ። ስለዚህ ጀማሪ ልጆች አይደሉም። ኢንተርናሽናል ስልጠና እኛ ሀገር ውስጥ ነው የሰጠነው። ኢንተርናሽናል ስልጠና የሙay ሌቭል 1 ስንት ቀን ነው የሚሰጠው? ህጉ ከ4 እስከ 5 ቀን ነው የሚለው። ነጮቹ ሲሰጡ ችግር የለውም ማለት እኛ ኢትዮጵያኖች እኮ ስንሰጥ እኮ ኢጓችን እኮ ነው። የነበሩት ሰልጣኞች ላይ ብትገኝ ኖሮ የነበራቸው ኤክስፒሪየንስ እና ፐርፎርማንስ ራሴን ሲያስገርመኝ ነበር። እሱ አይቻለሁ። አሜዚንግ የሆነ ስልጠና ነበር ሲከታተሉ የነበሩት። ያው እንደ ጥያቄ ስለሆነ ነው እየጠየኩ ያለሁት። ስለዚህ እኛም ደግሞ ስልጠናውን ስናካሄድ ኢንተርናሽናሊ ሌቭል 1 ስልጠና ከ4 እስከ 5 ቀን ነው የሚለው። ምን ይሆናሉ እነዚህ አሰልጣኞች ከዚህ በኋላ ምን ነው የሚጠበቅባቸው? በደንብ መሰልጠን፣ የሰለጠኑትን ነገር አሰልጣኞች ናቸው ወደ ተማሪዎቻቸው ማውረድ፣ ተማሪዎቻቸው ላይ በደንብ ሰርተው መምጣት፣ ነገ ለሀገር ጠንካራ ተወዳዳሪዎችን ማፍራት እንጂ የነሱ ከዚህ በኋላ ግባቸው ተወዳዳሪ መሆን አይደለም። አሰልጣኞች ይሆናል አሁን እንደሄዱ ማወዳደር ይችላሉ። ከዚህ ስልጠና በኋላ ስራዎች ይጠብቃቸዋል። ለምሳሌ 110 ሰው አሰልጠነናል ብያለሁ። ነገ እኮ ከ110 ሰው ውስጥ ቤስት አሰልጣኞች እኮ ይመጣሉ። ለምሳሌ ከዚህ በፊት ብዙ አሰልጣኞችን አፍርቻለሁ። ኢትዮጵያ ውስጥ እንዳለ አለን የሚሉት ታይ ቦክሲንግ አሰልጣኞች የኔ ተማሪዎች ናቸው። እነሱስ በምን መንገድ ነው የተማሩት? ከየትኛው ማርሻል አርት ነው የመጡት? ስለዚህ አንዳንድ ኢጎች የሚነሱት እንደኔ ትክክል አይደለም። እኔ ግን አብዛኛው ሲኒየሩ የማርሻል አርት ባለሙያው ወደዚህ ኢንዱስትሪ መምጣት ይችላል። የኢትዮጵያ ማርሻል አርት ባለሙያ አቅም አለው። ቅድም ብያለሁ። አብዛኛው ሰው በማቴሪያል በብዙ ነገር ሳይደገፍ ራሱን ችሎ የሰራ ሰው ነው። በጣም ለማርሻል አርቱ ራሱን አፕግሬድ ለማድረግ ዋጋ የከፈለ ኢንስትራክተር ነው ያለው። እኔ እድሉን አግኝቼ ታይላንድ ሄጄ ተምሬ መጥቻለሁ። እኔ እድሉን አግኝቼ ያላገኙት ጓደኞቼስ ሀገራቸው ላይ ደግሞ መምህር ካለ እውቀቱ ያለው አቅሙ ያለው ማስተማር የሚችል መምህር ካለ መማር ይችላሉ። ተምረው ደግሞ እነሱም ደግሞ መማር ይችላሉ፣ ማስተማር ይችላሉ። ስለዚህ እንደኔ ብቁዎች ናቸው። ስልጠናውን የምሰጠው እኔ አይደለሁ አይደል? በነበራቸው እንቅስቃሴ ምክንያቱም እንደ አትሌት አይደለም ማያቸው። የሚገርም እዛ ውስጥ አትሌት መሆን የሚችሉ ማሰልጣኞች አሉ። ስቲል የመወዳደር ፐርፎርመንስ ላይ ያሉ ልጆች አሉ። እና ስልጠናውን ካየነው በጣም አሪፍ ነው። በጣም ይቀጥላል ይህ ስልጠና ዋይናት ገና ቀጣይ ሳምንት ሐዋሳ አገኛለሁ፣ ቡታጅራ አገኛለሁ፣ በመላ ኢትዮጵያ አስፋፋለሁ። የዚህ ስፖርት ዋናው ዓላማ ስፖርቱን እንደ ብሔራዊ ፌዴሬሽን ማቋቋም ስላለብን፣ ለዚህ ደግሞ በየክልሉ ላይ ያሉት ኤኒ ማርሻል አርት ላይ ያሉ ሲኒየር ኢንስትራክተሮች ለዚህ ትልቁን ድርሻ ይወስዳሉ። ስለዚህ ማንም ሰው ከእናት ወድ የተማረ የለም አይደል? አንድ ብሎ ይጀምራል የለም፣ ሁሉም ከዜሮ ነው የተነሳው። ስለዚህ በርቱ ነው የምላችሁ። ሙay thai እንደነገርኩ ለማቋቋም ፌዴሬሽኑ በጣም ብዙ ዋጋ ከፍለ ነበርና እንደ ልፋቴ ተሳክቶልኛል ብለህ ታስባለህ? አሁን ገና መጀመርኩ ነው። በጣም ፕራውድ እኮ አደርጋለሁ እኮ ብያለሁ። ለምሳሌ ሰዎች እኛ ሀገር ላይ ለሁለት ነገር ይለፋሉ። አንድ ለስም፣ ሁለት ገንዘብ ለማግኘት። ለስም አዎ ለፍቻለሁ፣ ስሜን ተክያለሁ። ስለዚህ የመጀመሪያውን ስራዬን ሰርቻለሁ ማለት ነው። ስለዚህ ፕራውድ አደርጋለሁ። ብዙ ዛሬ ላይ ብዙ ፋይተር ነን የሚሉ ሰዎች ሳይ ደስ ይለኛል። ምክንያቱም ተወዳዳሪ ባልነበረበት ሰዓት አሰልጣኝም ሆኜ ተወዳዳሪም ሆኜ ቀርቤያለሁ። የማይሆን እኮ ፕሮፌሽን ነው። ሁለቱንም እኮ መሆን አትችልም፣ አንዱን ነው መሆን የምችለው። ስለዚህ ዛሬ ላይ ደግሞ ከእኔ የተሻሉ ፋይተሮችን አይቻለሁ። እነ ረቢቅን፣ እነ ዱሬሳን እኔ ከተጫወትኩበት ጊዜ እነ ሰለሞንን አይቻለሁ። ቤስት ፋይተሮች ናቸው። ስለዚህ እንዴት ነው ፕራውድ ማላረገው? ስለዚህ ውጤታማ ነኝ፣ ስኬታማ ነኝ። ስለዚህ ስኬትን የምትለካው በገንዘብ አይደለም አይደል? በገንዘብ አይደለም። ስለዚህ ስኬታማ ነኝ። ቴንክ ዩ። አሁን ኢትዮጵያ ውስጥ የሙay thai መስራች ማስተር ተሾመ ነው። አሁን ደግሞ የመጡ 1 3 4 አሶሲዬሽን ብለው ፌዴሬሽን በእናንተ ቋቋን ያላቀውም አሉ እና እውቅናቸው ምን ይመስላል?
በትክክል የኢንተግሬትድ ማርሻል አርት ፍቃድ ሰጥቷቸው የሚንቀሳቀሱ በአንተ ስር ያሉ ናቸው ወይስ የአንተ ተመሳሳይ ፊልድ ይዘው የመጡ ድርጅቶች ናቸው? እንደ ኢትዮጵያ ሙay thai ስናወራ ሁሉም የኔ ልጆች ናቸው። ኢቭን አሁን አሰልጣኝ ሆነው የመጡትም አሶሲዬሽን የከፈቱትም የኔ ተማሪዎች ናቸው። ሙay thai በኔ እጅ ነው ሀብለው የተማሩት። ሲምፕል። እንደነሱ ሰው ልጅ እንግዲህ መማር አለበት፣ ማወቅ አለበት። ያስተማርኳቸውም ለዛ ነው። የተለያዩ ኤክስፒሪየንሶችን መሞከር መቻል አለባቸው። ጥሩና መልካም ነገር ካለ የተሻለ ነገር ይዘው ቢመጡ ደስ ይለኛል። ኮንፍሊክት ኢንተረስት ባይሆን። እንደኛ ፌዴሬሽን ስትሄድ የሙay thai ላይሰንስ ኦልሞስት ከተሰጣቸው 7 እና 8 ወር ቢሆናቸው ነው። በመሰጠቱም ልፋት ያም ስለሆነ ደስተኛ ነኝ። እየሰሩ ያሉት ስራዎች አሉ፣ ጥሩ ናቸው፣ መልካም ናቸው። ነገም ከዚህ የተሻለ ቦታ እንዲደርሱ እመኛለሁ። ስለዚህ ታይላንድ ላይ ደግሞ ስትሄድ ብዙ አሶሲዬሽኖች አሉ፣ በጣም ብዙ። ግን እንደ ኢትዮጵያ ግን የሙay thai መስራች እኔ ነኝ። ስለዚህ ሙay thai የሚባለው ስም ሲጠራም እኔ ነኝ መጠራት ያለብኝ። ግን ከኢጎ አይደለም፣ ውስጥ ኢጎ የለም። ስለዚህ እንትን ነው ላይክ ብዙ ጊዜ የኛን ሰው ቫልዩ መስጠት ስለማንፈልግ ገብቷል። በብዙ ፕሮፌሽን ላይ ብትሄድ እኛ ማለት ሰው አይፈልግም፣ እኔ ማለት ነው የሚፈልገው። ከዛ አንግል እንደኔ ለሰሩት ስራዎች እኔ የሰሯቸው ስራዎች አሉ፣ እኔ ያሳኳቸው ስኬቶች አሉ፣ እኔ ያላሳኳቸውን ስኬቶች ደግሞ እነሱ ያሳኳቸው ነገሮች አሉ። እንደ ሙay thai ስፖርት ደስተኛ። በጣም አሪፍ። የመጨረሻ ጥያቄ፣ አሁን ዱሬሳና አዲስ ኢትዮ ፋይት ናይት ላይ ፈርሟል እና አዲስ የሙay thai ባለሙያ አይደለም፣ የቦክሲንግ ባለሙያ ነው፣ የኪክ ቦክሲንግ ባለሙያ ነው። እንዴት ከዱሬሳ ጋር ይጋጠማሉ ብለው ብዙ የሚያወሩ ሰዎች አሉና ለዚህ መልስ ምንድን ነው? ተገቢ ነው የሁለቱም ፋይት? አንድ ከኪሎ አንጻር የማይገናኝ ኪሎ ያሉ ልጆች ናቸው። ከፕሮፌሽን አንጻርም ሁለቱም ተመሳሳይ ፕሮፌሽን ነው እንዲህ ያላቸው? ቆንጆ ጥያቄዎቹ መልካም ናቸው። ዱሬሳ ሰለሞን በኢትዮጵያ በ73 ኪሎ ግራም በጣም ጀግና ብለህ የምታስቀምጠው ፋይተር ነው። ፍሮንት ላይ የምታስቀምጠው ነው። አዲሱን ደግሞ ስንመታ ደግሞ ረጅም ጊዜ የማውቀው አዲሱን በማርሻል አርት ህይወት ውስጥ በጣም ረጅም ጊዜ የማውቀው ነው። እኔ ታይኮንዶ ናሽናል ቲም እያለሁኝ እሱ ቦክስ ናሽናል ቲም እያለ እንኳን አውቀዋለሁ። አዲሱ ውሹ ላይም ጥሩ ኤክስፒሪየንስ የነበረው ጀግና ተወዳዳሪ ነው። ቦክስ ላይም ብዙ ኢንተርናሽናል ውድድሮችን ሀገርን ወክሎ የተወዳደረ ጀግና ተወዳዳሪ ነው። ወደ ኪክ ቦክሲንግም ስንመጣ ኪክ ቦክሲንግ ላይ ኢንተርናሽናል ውድድር ከነበራቸው ሰዎች ውስጥ የምታስቀምጠው አንዱ ሰው ነው። ስለዚህ ሙay thai እና ኪክ ቦክስ የተወሰነ ነገሮች ቢለዩዋቸውም ሲሚላር ተቀራራቢነት ያላቸው ስፖርቶች ናቸው እና አዲሱ ወደኛ ስፖርት መምጣቱ ጥሩ ነው። ወደፊትም ተጽዕኖ ይፈጥራል ብዬ በጣም ከማምናቸው ትረስት ከማድረጋቸው ፋይተሮች ውስጥ አቅም አለው ብዬ። ምክንያቱም ሙሉ ለሙሉ ወደ ሙay thai ተቀላቅለዋል። አዲሱ እንግዲህ እንደ ፋይተር የምታቀርብለትን ነገር ይወስነዋል። ለምሳሌ አዲሱ ቦክስ ውስጥ የነበረ ሰው ነው፣ ኪክ ቦክስ ውስጥ የነበረ ሰው ነው፣ አሁን ደግሞ ሙay thai ላይ የመጣ ሰው ነው። ስለዚህ የምታቀርብለት አግሪመንት ነገ ቦክስ ላይ ልታየው ትችላለህ። ለምሳሌ ካርን መግሬገር እኮ የምናውቀው በምንድን ነው? የዩኤፍሲ አልቲሜት ፋይት ተጫዋቹ ነው፣ ግን ከቦክስ ላይ ሄደው ተጫወታል ከማይዌዘር ጋር አይደለ? ቢዝነስ። ስለዚህ አንዳንዴ ሲሚላር የሆኑ የሪንግ ስፖርቶች አሉ። እነዛ ስፖርቶች ላይ ፓርቲሲፔት ማድረግ አቅሙ ካለ ይቻላል። ስለዚህ አዲሱን ብቻ አይደለም፣ እንደ አዲሱ አይነት ብዙ ፋይተሮች ኢትዮጵያ ውስጥ አሉ። ይመጣጠናል። አሁን ዱሬሳ እና አዲሱ በምን ኪሎ ነው ሁለቱም እንዲወዳደሩ ያደረጋችሁት? ኢትዮፊሲ ላይ ዱሬሳና አዲሱ የፕሮግራሙ እንትን ሆኖ በዕለት ዕለት ሁለቱም እኩል ኮንትራት ፈረሙና የነበረውን ነገር ሰው አያያዘው። ሁለቱ አንድ ላይ ፋይት የሚቀርቡ መሰለው አይደለም። ሁለቱም ከኢትዮ ፋይት ናይት ጋር በቀጣይ ነሐሴ 23 ለሚደረገው ውድድር በራሳቸው ኪሎ ካታጎሪ
በራሳቸው ኪሎ ካቴጎሪ ዱሬሳም በ73 ኪሎ ግራም ከረቢት ጋር ሊሆን ይችላል፣ ኦር ደግሞ ከሌላም ተጋጣሚው ጋር ሊሆን ይችላል። አዲሱም ደግሞ ባለፈው ሪማች አብሮት ከተጫወተው እንድሪስም በጣም የምንወደው የሙይታይ ፋይተር ነው። ጥሩ ውድድሮችን ያደረገ እንደ ሀገር ተስፋ የምናደርግበት ነው። ከእንድሪስ ጋርም ሊሆን ይችላል፣ ከሌላም ተጫዋች ሊሆን ይችላል። ስለዚህ የዱሬሳ እና የአዲሱ ጨዋታ ያው አንድ ላይ አይደለም፣ ግን ኮንትራቱን ያው አንድ ላይ ስለፈረሙ በአንድ ቀን ሂደው ኢትዮ ፋይት ናይት ላይ ስለፈረሙ እንጂ ሁለቱም ውድድር ውስጥ ያሉበትም እርስ በርስ በኪሏቸው ነው የሚወዳደሩት ማለት ነው። ቴንኪው። ይሄንን ያው ብዙ ሰው የመሰለው ሁለቱም እንትን ነበር የመሰለው ሁለቱም ፋይት ላይ እኔ ራሴ እንደዛ ነበር የመሰለኝ። አሁን በደንብ በራልኝ። ዱሬሳ እንዴት ትጠብቀዋለህ? ካሁን በኋላ ለሚኖሩት ውድድሮች በምን ያክል ደረጃ እያዘጋጀው ነው? ምን ትጠብቃለህ ከሱ? እንግዲህ አሁን ኦገስት 4 ላይ ከኔ ጋር ታይላንድ ትራቨል ያደርጋል። ብዙ ከፊት ለፊቱ ብዙ ውድድሮች የሚጠብቀው ልጅ ነው። በጣም እንደ ሀገር ተስፋ የምናደርግበት እዚህ ብቻ አይደለም ውጪም ብዙ የሚጠበቅ ተወዳዳሪ ነው። ከባህሪ ከዲሲፕሊን የምሬ ነው ነገር አንዳንዴ የእኛን ልጆች ባህሪና ዲሲፕሊን እኛ ሀገር ውስጥ ያለ ሰው አይደለም ውጭ ያለ ሰው ስለ ልጅ ሲነግረህ ወዲህ እንታስባለን ስለ ልጅ ባህሪ። ስለዚህ ማርኬቲንጉን ውጭ ያሉም ሰዎች ያያሉ፣ ይከታተላሉ። ኢትዮጵያ ውስጥ እነማን ፋይተሮች አሉ ደግሞ ያወራሉ ከኛ ጋር ፕሮሞተሮች ስላሉ ብዙ ፕሮሞተሮች አሉ አብረን ስራ የምንሰራ እና ዱሬሳ እንደ ሀገር ብቻ አይደለም ኢንተርናሽናሊ ብዙ የሚጠብቁት ውድድሮች አሉ። እርግጠኛ ሆኜ የምነግርህ ሜቢ ከዚህኛው ከኢቲኤፍሲ ከኢትዮ ፋይት ናይት ውድድር በኋላ የእውነት ነው የምነግርህ ረጅሙን ጊዜውን ታይላንድ ያሳልፋል ብዬ አስባለሁ። ምክንያቱም ረጅም ኮንትራክት የሚወስድባቸው አግሪመንቶች አሉ እና ይሄ የኢትዮ ፋይት ናይትን እንጨርስ ብለን ነው። ከዛ ግን ሙሉን ረጅሙን ጊዜ እዛ ነው የሚያሳልፈው፣ ታይላንድ ነው የሚያሳልፈው። ማክሲመም 1 ዓመት ያላነሰ ኮንትራክት ይሰጠዋል። እሱ ላይ ነው በጣም ምክንያቱም አትሌቶቻችንን ወደዛ ሲስተም መውሰድ ስላለብን፣ ግን እንደ ሀገር ደግሞ ያሉ ውድድሮች ካሉ ደግሞ እኛ ሀገርም እየመጣ እንዲጫወት እናደርጋለን። ግን ሞር ፑሽ የማደርገው ኢንተርናሽናል ውድድሮቹ ላይ የራሱን አሻራ እንዲጥል ትልልቅ እኔ ማሳካት ያልኳቸውን ውድድሮች ላይ ደግሞ እሱም ተሳትፎ እንዲያሳካ ፈልጋለሁ እና እንግዲህ ዱሬሳን ትልልቅ መድረኮች ላይ እናየዋለን ብዬ አስባለሁ። በጣም አሪፍ። ወቅታዊ የማርሻል አርት ሁኔታ እንዴት ታየዋለህ? ያለው መነቃቃት ወይስ ማለት እያደገ ነው እየወደቀ ነው? ለአንተ ምንድን ነው የምታስበው? ለምሳሌ እድገቱን በምንድን ነው የምንለካው? በሰው ቁጥር ብዛት ነው ወይስ በጥራት ነው? በምን እንግዲህ እድገት ስንል ሆሊስቲክ ነው እንዳልከው፣ በሰው እድገትም ሊሆን ይችላል፣ የስልጠና ዘዴው ሊሆን ይችላል። ፕላስ ደግሞ እንደዚህ አይነት ትልልቅ ውድድሮች መዘጋጀታቸውም እድገት ላይ ነው ወይስ ውድቀት ላይ ነው የምትለው እንትን አለ። ኔጌቲቭ ነገሮችን የምንሰማቸዋለሁ እና እየወደቀ ነው እየተነሳ የሚለውን ነገር ለማየት ሆሊስቲክ የሆነ ነገር ነው የሚያስፈልገው በሁሉም ሳይድ ማለት ነው። አንዷን ሳይድ ብቻ ፒክ ካደረግናት እሷ ምናልባት ላትገልጸው ስለምትችል። እሺ፣ ቆንጆ ጥያቄ ነው። የኔን ምልከታ ነው የምነግርህ። ማርሻል አርቱ ላይ እንግዲህ ኦልሞስት ሳስተምር እንኳን 21 ዓመት ሆነኛል። ስለዚህ ረጅሙን እድሜን በማስተማር ውስጥ ማሳለፍ ያለው በመስራት ውስጥ ማሳለፍ ያለው ብዙ ኢንተርናሽናል ስልጠናዎችን ሰልጥኛለሁ። ትልልቅ አሰልጣኞች ጋርም አብሬ የወሰድኳቸው ሴሚናሮች አሉ። የእነሱንም ሀገር ኤክስፒሪየንስ ስፖርታቸው እንዴት እንዳደገ መልሶ ደግሞ እንዴት ኮላፕስ እንዳደረገ አይቻለሁ እና እኛ ሀገር ላይ ትንሽ የመቀዛቀዝ ነበረው። አሁን ደግሞ የዚህ የሪንግ ስፖርት ኮምባክት ስፖርቱ ሻይን አድርጎ መውጣቱ ሁሉንም አነቃቅቷል ብዬ አስባለሁ። ስለዚህ የእውነት ነው የምነግርህ እኛ ሀገር ላይ እንደውም ጥሩ ኢንዱስትሪ ይሆናል ብዬ አስባለሁ። መልካም ማስተር ተሾመ፣ ጥሪያችንን አክብረህ እዚህ ስለተገኘ ረዥም ውይይት እንድናደርግ ደግሞ ጊዜህን ስለሰጠህን በጣም እናመሰግናለን። ማርሻል አርቱ ላይ ደግሞ ባለፈው አንድ ፕሮግራም ሰርተን ነበር። ያንተ ፕሮግራም በጣም ዋጋ እየከፈልክ ነው። በብዙ መነቃቃት ብዙ ሰው አሰልፈህ ስፖርቱን ከሀገር አልፎ ውጭ ሀገራት ላይም ተሰሚነት እንዲኖረው ጥሩ ተወዳዳሪዎችም እያፈራ ነው እና ለዚህ በጣም እናመሰግናለን። ስለነበረን ጊዜ እግዚአብሔር ያክብርልን ማስተር። እኔም አክብራችሁን
እንደ ማርሻል አርትስ ባለሙያ እዚህ ቦታ ላይ እንድንወያይ ስለጋበዛችሁኝ እውቀቱ ኖሮኝ አቅሙ ኖሮኝ ሳይሆን ከኔ በላይ ሲኒየሮች አሉ እዚህ ቦታ ላይ እነሱ ቢገኙ በጣም እጅግ ደስ ይለኛል። ምክንያቱም እነሱ ያሳለፉትን ሳይ እኔ ገና አልጀመርኩም ብዬ አስባለሁ እና ይህ ፕሮግራም ማርሻል አርቱን ይጠቅማል፣ ማርሻል አርት ቤተሰቡን ያግዛል፣ አንድ ያደርጋል፣ ያለብንን ክፍተቶች፣ ችግሮች ወደ አንድ ያመጣል ብዬ አስባለሁ እና ማስተር ኢዮብ እየሰራ ያለው ነገር እጅግ በጣም ያው ከኔ ያላነሰ ነው። ምክንያቱም እኔ አውቀዋለሁ የሆነ ነገር አንድ ደረጃ ለማድረስ እንዴት ዋጋ እንደምንከፍል እና አንተም ማርሻል አርቱን በህዝብ ዘንድ በሙያተኛው ዘንድ እንዲሁም በመንግስት ተቋማት ደረጃ የተሻለ እይታ እንዲኖራቸው እያደረክ ያለውን ስራ ሳላደንቅ ሳላመሰግን አላልፍም። በርታልኝ። ዛሬም ነገም ከጎን ነን። እናመሰግናለን።